ለምን ደሃ ሆነን? ዛሬ በዚህ ቪዲዮ ድህነት ምንድነው? ለምን ደሃ ሆነን? ከልጅነታችን ጀምሮ ሲነገሩን የነበሩ ውሸቶች አእምሯችን ውስጥ ደሃ ሆነን እንድንቆይ አስረው ያቆዩን የአስተሳሰብ ማነቆች ምንድናቸው የሚሉትን በትነን ለማየት እንሞክራለን። ይሄን ቪዲዮ በደንብ ከወደዳችሁትና ብዙ ሰው ከተመለከተው ቀጥለን ደግሞ ሌላ ቪዲዮ እንሰራላችኋለን ማለት ነው። እስከ መጨረሻው ድረስ አብራችሁን ከቆያችሁ ድህነት ምንድነው የሚለውን እናያለን። ለምን ደሃ ሆነን የሚለውን እናያለን። ከዛ ደግሞ የታሰርንባቸውን የተዋሸናቸውን በአእምሯችን የያዝናቸውን ውሸቶች አእምሯችንን አስረው ያስቀሩንን ማነቆች በሙሉ በትነን ለማየት እንሞክራለን። ተከታተሉ። አንድ አንኮምፎርታብል የሆነ ነገር ነግራችሁ ልጀምር ይሄንን ቪዲዮ። እንደምታውቁት በጣም ብዙ ሰው ሃርድ ወርከር ነው ማለት ወጥሮ ነው የሚሰራው። አሁን በተለይ በዚህ ጊዜ ማለት ነው። አብዛኞቻችሁ በድህነት ውስጥ ያላችሁት ሳትማሩ ቀርታችሁ አይደለም። ምናልባት ብዙዎቻችሁ ከማንም የተሻለ ዲግሪ ወይ ትልልቅ እስከ ፒኤችዲ ድረስ ሄዳችሁ ልትሆኑ ትችላላችሁ፣ ወይ እንደው የመጀመሪያ ዲግሪያችሁን ይዛችኋል፣ በትንሹ አትሊስት ፊደል ቆጥራችኋል። እና ለምንድነው ደሃ የሆነው ታዲያ? አብዛኞቻችሁ አሁን ደሃ የሆናችሁ ሰዎች ምናልባት ሌዚም ላትሆኑ ትችላላችሁ። ሌዚነት ነው ድህነት ደሃ እንድንሆን ያደረገን እንዳይባል ማለት ነው። ሶ ሌዚም ካልሆንን ከተማርን ሃርድ ወርኪንግ ከሆነን ታዲያ ለምንድነው ሀብታም መሆን ያልቻልነው? ይሄ ሁላችንም ሊያንገበግበን የሚገባ ጥያቄ ነው አይደለ? እውነቱን ለመናገር ጠንክሮ መስራት በደንብ መልፋት ብቻውን ሀብታም የሚያደርግ ቢሆን ኖሮ በጣም ብዙ ሰዎች ሀብታም ይሆኑ ነበር። ለምሳሌ ገበሬዎች በጣም ትልልቅ ሀብታሞች ይሆኑ ነበር። ምክንያቱም ከገበሬ በላይ የሚለፋ ሰው አለ ብላችሁ ነው? በጣም ነው የሚሰሩት፣ ግን እስካሁን ሀብታም አይደሉም። በተለይ እኛ ሀገር ወይ ደግሞ ኮንስትራክሽን ሰራተኞች፣ አርማታ ምናምን የሚያቦኩት ሰዎች ምናልባት የዚህ ሰዓት ትልልቅ ፎቅ ይኖራቸው ነበር። ልጆቻቸውን ብቻቸውን የሚያሳድጉ ሲንግል ማሞች እስካሁን በጣም ሱፐር ሪች ሚሊዮነር ቢሊዮነር የሆኑ ነበር። ስለዚህ ብቻውን መልፋት ብቻውን ሀብታም የማያደርግ ከሆነ እስከዛሬ ይዘነው የመጣነው ነገር ትክክል ላይሆን ይችላል። አእምሯችን ውስጥ የቀረጽነው እውነት ብለን የያዝነው ነገር እውነት ላይሆን ይችላል። እሱን ጥያቄ ውስጥ ማስገባት መቻል አለብን። ችግር የለውም ከለፋህ ከሰራህ ምናምን አንድ ቀን ያልፍልሃል ተብለን ሊሆን ይችላል የመጣ ነው። ምናልባት እሱ እውነት ላይሆን ይችላል። እሱን ድጋሚ ኮስችን ማድረግ መቻል አለብን። በልጅነታችሁ ትንሽ በቃ ታግሰ ስራ፣ በደንብ ልፋ፣ ተማር፣ እንደዚህ አርግ እና ነገ ጥሩ ይሆናል፣ ሁሉም ነገር ይስተካከላል ተብላችኋል አይደለ? መቼ ነው የሚስተካከለው? ይሄን የነገራችሁ ሰው የለም። ለማን ነው የሚስተካከለው? ራሱ በስንት ጊዜ ስንት ዓመት ይፈጃል ይሄ እንዲስተካከል? ገንዘብ እስኪኖራችሁ ሀብታም እስክትሆኑ ድረስ ምን ያህል ጊዜ ይፈጃል? ምን ያህል ልፋት ይጠይቃል? ምን ያህል ኤነርጂያችሁን ይጠይቃል? ይሄ የነገራችሁ ሰው የለም። አክቹዋሊ ያልፍላችኋል፣ እሱን ራሱ አታውቁ። እና በልጅነታችን የተነገሩን ነገሮች እውነት ሳይሆኑ ቀርተው አሁን ያለንበት የድህነት ደረጃ ላይ ራሳችንን ስናገኘው አንኮምፎርታብል የሚያደርግ ነገር ነው። በእርግጥም ነገሩ አንኮምፎርታብል የሚያደርግም ባይሆን እንኳ ለምሳሌ በዚህ ሰዓት በድህነት ውስጥ ተመቻችታችሁ እንኳን እየኖራችሁ ከሆነ ትንሽ ጥያቄ እንድታነሱ ፈልጋለሁ። አንኮምፎርታብል እንድትሆኑ ፈልጋለሁ። ማለት ኑሮ ራሱ ኮምፎርታብል አያደርጋችሁም። እውነቱን ለመናገር እንጀራ ሳንበላ እያደርን የምንፈልጋቸው ነገሮች ማድረግ ሳንችል እጃችን ላይ ገንዘብ ሳይኖረን በተለይ ፋይናንሻሊ ፍሪ ሳንሆን አቅም ሳይኖረን እየኖርን ኮምፎርታብል ልንሆን አንችልም። እሱን እንኳን አልፋችሁ ኮምፎርታብል የመሆን እድል የገጠማችሁ ሰዎች ካላችሁ this is your time። አሁን መንቃት መቻል አለባችሁ። ምክንያቱም እስከዛሬ ሲነገረን የመጣነው ነገር በሙሉ ልክ ላይሆን የሚችልበት አጋጣሚ አለ። ይሄ ሁላ ሰው በጣም እየለፋ ነው እየሰራ ነው፣ ግን የተሳካላቸው ሰዎች በጣም ጥቂት ናቸው። ስለዚህ ሃርድ ወርክ ይሄ በጣም ለፍቶ መስራት ብቻውን ሰክሰስፉል እንደማያደርጋችሁ እስካሁን ካወራነው ውስጥ አንደርስታንድ ያደረጋችሁ ይመስለኛል። እንግዲህ ይሄንን ስላችሁ መስራት፣ መልፋት፣ ጠንክሮ ራስን ለመለወጥ መሞከር ጥቅም የለውም እያልኳችሁ አይደለም። መጀመሪያ የተነገራችሁ ውሸት ወይም በልጅነታችሁ የያዛችሁት አንዱ የመጀመሪያው ውሸት ምን መሰላችሁ? ሁላችንም በዛ ውስጥ ስላደግን መልፋትን ብቻ አፕሪሺየት እየተደረገ ስለሆነ ያደግነውና መልፋት ብቻ ስለሆነ ያለን አማራጭ ተብሎ የተነገረን በቃ መልፋት ብቻ ስለሆነ አፕሪሺየት ስንደረግ ያደግነው ድህነት ሲባል ቀጥታ ከአለመስራት ጋር ኤፈርት አለማውጣት ጋር ቀጥታ እናገናኘዋለን። ስለዚህ አንድ ሰው ልክ ደሃ ሆኖ ስናገኘው ወይ ደሃ ሆነን ራሳችንን ትልቅ ሆነን እድሜያችን ገፍቶ ከልጅነት እድሜያችን ተላቀን ትልቅ ሆነን ራሳችንን ደሃ ሆነን ስናገኘው ለምንድነው ደሃ ሆንኩት ብለን የመጀመሪያ የምናስቀምጠው ውሸት ወይም በልጅነታችን ይዘን የመጣነው ነገር ኤፈርት ስለማላወጣ ነው፣ ስለማለፋ፣ ስለማልሰራ ነው ብለን ራሳችንን ብሌም ወደ ማድረግ ነው የምንሄደው። ይሄ ግን አይደለም እውነታው። ምክንያቱም በጣም ብዙ ሚሊዮን ሰዎች አሁን ኢትዮጵያ ውስጥ 130 ሚሊዮን አካባቢ ሰው ደርሰናል አይደለ? 120 125 እንኳን ብንለው ይሄ ከመቶ ምናምን ሚሊዮን ውስጥ ኦልሞስት ማጆሪቲው ማለት በሚቻል ሁኔታ ኤክሰሲቭሊ ይለፋል፣ በጣም ይፈጋል። የደሃ የምትሏቸው ትንንሽ በጣም ትንንሽ ስራዎችን የሚሰሩ ሰዎች ሳይቀር የሚሰሯቸው ስራዎች ሌላው ሰው አሁን ቢሮ ውስጥ ከሚሰራው ሰው የተሻለ ይለፋሉ። ፊዚካሊ በጣም ከባባድ የሌበር ስራዎች ሸክም የሚሸከሙ ሰዎች አሉ። ኮንስትራክሽን ስራ ውስጥ የሚሰሩ በጣም አርማታ ማቡካት ምናምን ቀላል አይደለም። ትልልቅ ስራ የሚሰሩ ሰዎች አሉ። በጣም ኤነርጂና ጉልበት የሚጠይቅ
ነገሮች ውስጥ ኢንቮልቭድ የሆኑ ሰዎች አሉ። እነዚህ ሰዎች በሙሉ ሀብታም ናቸው ግን አንልም። እና የነዚህ ሰዎች የድህነት ምንጭ አለመልፋት ነው የምንል ከሆነ እየለፉ ነው። ከእናንተ በላይ እየለፉ ነው፣ ከኔ በላይ እየለፉ ነው። ሀብታም ከሆኑት ሰዎች ደግሞ እጅግ በጣም ከነሱ በላይ እየለፉ ነው። ስለዚህ ምንድነው ድሃ ያደረገን ብለን መጠየቅ መቻል አለብን። በነገራችን ላይ ይሄ ባለመልፋቴ ምክንያት ነው ድሃ የሆንኩት የምትለው አስተሳሰብ ማህበረሰብ ውስጥ ለብዙ ሰዎች ኮንፈርት ይሰጣል። ማለት በቃ ብዙ ሰው ድሃ ነው፣ ብዙ ሰው እየለፋ ስላልሆነ በቃ ለዛ ነው ድሃ የሆን ነው የሚል የሆነ ኮመን የሆነ አግሪመንት እንወስድና ኮምፈርተብል እንድንሆን ያደርገናል። አንዳንዴ እንደውም ወደ ምን ይሄዳል፣ እንደውም አለፋውም እንደዚህ ነው ስላለፋው ነው ምናምን ከሚል ያልፍና እጣ ፈንታዬ ነው ደግሞ ወደ ማለትም ራሱ ይወስዳል። ብዙ ሰው በቃ እጣ ፈንታዬ ነው፣ እኔ እንደዚህ ነው በቃ የተወለድኩት እድለኛ ስላልሆንኩ ነው፣ ፕሪቪሌጅድ ስላልሆንኩ ነው፣ እንደዚህ አይነት እድሎች ስላላገኘሁ ነው ድሃ የሆንኩት ብሎ ራሱ ላይም ኮንክሉድ እንዲያደርግ ያደርገዋል። እና በእጣ ፋንታ ግን ድሃ የሆነ ሰው የለም። ስለዚህ ድህነት ምንድን ነው? አሁን ድህነትን ማብራራት መቻል አለብን። የልፋት አለመኖር አይደለም ብለናል። ድህነት እጣ ፋንታ አይደለም ድህነት ብለናል። ድህነት ምንድን ነው? የመዝገበ ቃላቱን ፍቺ እናንተም ገብታችሁ ለማየት ሞክሩ። ድህነትን ቀጥታ የሚያገናኘው ከገንዘብ አለመኖር፣ ከልብስ መኖሪያ፣ እነዚህ መጠለያ ምናምን የምንላቸው ነገሮች ከነዚህ አለመኖር ጋር ነው የሚያገናኘው። ድህነት እኔ የምረዳው ኦፕሽን ማጣት ብዬ ነው የምረዳው። ማለት የሆነ ነገር ማድረግ ፈልጋችሁ እሱን ማድረግ አለመቻል የለም። ድህነት አማራጭ ማጣት ነው። አንድ ሰው ድሃ ነው የሚባለው የሆኑ ነገሮች ማድረግ፣ ለምሳሌ እጁ ላይ ብር እንዲኖረው ፈልጎ ማድረግ ካልቻለ ድሃ ነው። የሆነ ቦታ መሄድ ፈልጎ ያንን ቦታ ለመሄድ የሚያስችል አቅም ከሌለው፣ አማራጭ ከሌለው ይሄ ሰው ድሃ ነው። ኖት ኦንሊ ማቴሪያል ነገሮች ብቻ አይደለም፣ ፍሪደም ከሌለው ድሃ ነው አንድ ሰው። ድህነት ከገንዘብ ጋር ብቻ ቀጥታ የሚገናኝ አይደለም። ገንዘብ ኖሯቸው ድሃ የሆኑ ሰዎች አሉ። ለምሳሌ አታውቁም፣ በጣም ብዙ ብር ያላቸው ግን እድሜ ልካቸውን ገንዘቡን ምን ማድረግ እንዳለባቸው ሳያውቁ በድህነት የሚኖሩ ሰዎች አሉ። አንድ ጃኒተር አውቃለሁ። ለምሳሌ ሲሞት $8 ሚሊዮን ነው አካውንቱ ላይ የተገኘው። ሮናልድ ሮድ ይባላል። በቃ በጽዳት ነው የሚተዳደረው፣ ሌላ የተሻለ ስራ የለውም። ግን የሚገርማችሁ ሲሞት ወደ $8 ሚሊዮን፣ በጣም ትልቅ ብር እኮ ነው። አሁን በኢትዮጵያ ብር እንኳን ብታስቡት በመቶ ብር እንኳን ስንት ነው? ወደ 800 ሚሊዮን እንደዚህ አካባቢ። ያንም ያህል ብር ኖሮት እንኳን አንድ ሰው ድሃ ሊሆን ይችላል። እድሜ ልኩን በድህነት ነው ይኖር ይሄ ሰው። እና ድህነት ማለት ገንዘብ ማጣት ብቻ አይደለም። ገንዘብ ኖሮም ድህነት ሊኖር ይችላል። ኦፕሽን ማጣት፣ ኦፕሽኑ በተለያየ ምክንያት ሊመጣ ይችላል። ኦፕሽን ማጣቱ በእውቀት ማጠር ሊሆን ይችላል፣ በገንዘብ ማጠር ምክንያት ሊመጣ ይችላል። ግን ኦፕሽን አማራጭ የሌላችሁ ሰው ከሆናችሁ ድሃ ናችሁ። በቃ ቤዚካሊ እኔ ድህነት እንደዚህ ነው የምረዳው። ኦፕሽን ማጣት ስላችሁ ምን ለማለት ፈልጌ ነው? ለምሳሌ 10 ሺህ ብር ደሞዝተኛ ሆነህም አይበቃህም ብሩ። ከዛ ደሞዝ ያድግና 100 ሺህ ብር ትገባለህ። ላይፍ ስታይል ይቀየራል። የምትለብሰው ጫማ፣ የምትከራየው ቤት ምናምን ይቀየራል። ከዛ አሁንም አይበቃ በሆነ አጋጣሚ 1 ሚሊዮን ብር ማግኘት ትጀምራለህ በወር። እሱም አይበቃ እና እጅህ ላይ የሚመጣው ገንዘብ አይደለም ህይወትህን ዲፋይን የሚያደርገው፣ ወይም እጃችን ላይ የምናገኘው ገቢ ደሞዛችን፣ ሳላሪያችን አይደለም። ስለዚህ ድህነት የሚባለው የገንዘብ ማጣት ሳይሆን ኦፕሽን ማጣት ነው። ኦፕሽን ማጣት ማለት ምን ማለት ነው? እሱን ዲፋይን ላድርግላችሁ። ለምሳሌ ስራ አላችሁ። ይሄ ስራ ብቻ ከሆነ የህይወታችሁ አማራጭ እና ይሄን ስራ ለምሳሌ በፈለጋችሁት ሰዓት ወይ በሆነ አጋጣሚ ኖ ማለት የማትችሉ ከሆነ በቃ ከዚህ በኋላ ይሄንን ስራ መስራት አልፈልግም ብላችሁ ሌሎች አማራጮች ማይኖሯችሁ ከሆነ ድሃ ናችሁ። ወይ ደግሞ በሆነ አጋጣሚ በሰላም በጤና እየኖርክ ደሞዝህ በቅቶህ ጥሩ እየኖርክ ባለህበት ሁኔታ አንድ የሆነ አደጋ ተፈጥሮ፣ አንድ ኢመርጀንሲ ተፈጥሮ ያለህን በሙሉ የሚያሳጣህ ከሆነና ከዛ በኋላ ምንም ነገር ማድረግ የማትችል ለሕክምና እንኳን የሚወጣ ብር እጅህ ላይ የማይኖር ከሆነ ድሃ ነህ። ኦፕሽን ከሌለ ድሃ ነህ። ባጭሩ እጅህ ላይ ኮንትሮል ከሌለ ድሃ ነህ። ምን ለማለት ፈልጌ ነው? ደሞዝ እየተከፈላችሁ ለምሳሌ በቃ ወር እስከ ወር እንደዛ አይነት ሰው አታውቁም? አሁን ምናልባት እናንተም እንደዚህ ልትሆኑ ትችላላችሁ። አሁን ይህን ቪዲዮ የምትሰማው ሰው ወይም የምትሰሚው ፕሮባብሊ እንደዛ ልትሆኑ ትችላላችሁ። የሚከፈላችሁ ደሞዝ በወሩ መጨረሻ ላይ የለም። አካውንታችሁ ላይ ምንም ብር የላችሁ። ስለዚህ ወር እስከ ወር ነው የምትኖሩት እና መተንፈስ እንኳን ስትፈልጉ የምትተነፍሱበት ክፍል የላችሁ። ወይ የሆነ ነገር እንኳን ትንሽዬ ከለመዳችሁት ላይፍ ስታይል ወጣ ያለ እቺን ነገር ላድርግ ብላችሁ ስታስቡ ማድረግ የምትችሉበት አቅም የላችሁ። ለምን? ድሃ ናችሁ። ድህነት ይሄ ነው። ኦፕሽን ማጣት፣ ምንም ነገር አለማድረግ ወይም ምንም ማድረግ አለመቻል፣ እሱ ድህነት ይባላል። ይህንን ትንሽ ደግሞ ገባ ብለን እንተንት ነው። ድህነት የሚባለው ጊዜ ማጣት ነው። ጊዜ ማጣት ስላችሁ በህይወታችሁ ውስጥ ሁሌ ማደግ አለባችሁ። አሁን ያላችሁበት ቦታ ላይ የምትቀሩ ከሆነ በቃ ድሃ ናችሁ። ቤዚካሊ ለመማር አንድ ስቴፕ ለማደግ ሰው ህይወቱን ለማሻሻል ጊዜ ያስፈልገዋል። ማለት ሁሌ ሪያክት እያደረጋችሁ የምትኖሩ ከሆነ ሁሌ የሆነ ነገር ሲመጣ የቤት ኪራይ ስትከፍሉ፣ የመብራት ሲመጣ የመብራት ስትከፍሉ፣ የሆነ ነገር ሲመጣ እንትን ስትከፍሉ ምናምን በቃ ህይወታችሁ የሆኑ የሚመጡትን ነገሮች ምላሽ በመስጠት ላይ የተመሰረተ ከሆነ
በህይወታችሁ አንድ ስቴፕ ከፍ ለማድረግ አፕግሬድ ለማድረግ ራሳችሁን ለማሳደግ የምታጠፉት ጊዜ አይኖራችሁም። ማንበብ ይኖርባችኋል፣ መማር ይኖርባችኋል፣ ኤክስፒሪየንሳችሁን ከሌሎች ሰዎች ጋር ኤክስፕሎር ማድረግ ይኖርባችኋል። ይሄን ለማድረግ ጊዜ ያስፈልጋል። ጊዜ የሌለው ሰው አያድግም። ስለዚህ ጠዋት ወጣችሁ ማታ የምትገቡ ከሆነ ማታ ላይ ጊዜ መፍጠር መቻል አለባችሁ ማለት ነው፣ ኦፕሽን እንዲኖራችሁ ለማድረግ። ለምን ኦፕሽን የሚኖረው ሰው ሲማር ነው፣ ራሱን ሲያሳድግ ነው። ግን ጊዜ የሌለው ሰው ራሱን ማሳደግ አይችልም። ጊዜ የሌለው ሰው ቤዚካሊ ደሃ ነው። ምክንያቱም ያቺ ስራ የሚኖርባት ስራ ወይ የሚኖርባት ኢንቫይሮንመንት የምትፈቅድለትን ነገር ብቻ ነው እያደረገ የሚኖረው ማለት ነው። ስለዚህ አንድ ስቴፕ ራሱን ማሳደግ የሚፈልግ ሰው ጊዜውን መግዛት መቻል አለበት። ስለዚህ ደሃ የምንለው ኦፕሽን የሌለውን አማራጭ የሌለውን ሰው ነው። አማራጭ የሌለው ሰው የምንለው ደግሞ አንደኛ ጊዜ የሌለው ሰው ነው። ጊዜ ከሌላችሁ አማራጭ የላችሁም ማለት ነው። ሁለተኛ በህይወቱ ላይ ኮንትሮል የሌለው ሰው በቃ እሱ ደሃ ነው። ህይወቱ ላይ ኮንትሮል የሌለው ሰው ማለት ምን መስራት ትፈልጋላችሁ? ለምሳሌ እንዲህ ነው መስራት የምፈልገው የምትሉት የሆነ ልባችሁ ርፍ የሚልበት አይነት ስራ አለ ወይ ፓሽናችሁ እንበል፣ ወይ ደግሞ ኦኬ ፓሽናችሁ ማይሆን ግን ገንዘብ በዚህ መልኩ ማግኘት ስለምችል እንዲሰርቼ ፋይናንሻሊ እንደዚህ እያገኘው መኖር እችላለሁ ብላችሁ የምታስቡትን ስራ እሱን መስራት ካልቻላችሁ ህይወታችሁ ላይ ኮንትሮል የላችሁም ማለት ነው። ወይ ደግሞ ስራው ይቅር እሺ እዚህ አካባቢ ነው መኖር የምፈልገው ብላችሁ ለናንተ ኑሮ፣ ለናንተ ፍላጎት፣ ለናንተ ፐርሰናሊቲ ሚስማማ የሆነ አይነት ኤሪያ ቢኖርና እሱም ቦታ አፎርድ አድርጋችሁ መኖር የማትችሉ ከሆነ ደሃ ናችሁ። ኦፕሽን የላችሁ፣ አማራጭ የላችሁ። ምክንያቱም መኖር የምትችሉት እዚህና እዚህ ብቻ ነው። ህይወታችሁ ላይ ኮንትሮል የላችሁም። ስለዚህ ህይወቱ ላይ ኮንትሮል የሌለው ሰው ደሃ ነው። ህይወቱ ላይ ኮንትሮል የሌለው ሰው ሌሎች ሰዎች ናቸው ኮንትሮል የሚያደርጉት። ሌሎች ሰዎች ኮንትሮል የሚያደርጉት ሰው የነሱን ፈቃድ እየጠበቀ ስለሆነ የሚኖረው ሁሌም ደሃ ነው። ስለዚህ ደሃ አማራጭ የሌለው ሰው። ሌቨሬጅ ከሌላችሁ ማለት በቃ ሁሌ ተገኝታችሁ እናንተ ባለመኖራችሁ ምክንያት በቃ እዚህ ቦታ ካልተገኛችሁ ገንዘብ የማይከፈላችሁ ከሆነ እንዲህ ሳታደርጉ ገንዘብ የማይከፈላችሁ ከሆነ አሲዛችሁ የምትበደሩት ነገር ከሌላችሁ ወይ ደግሞ ይሄ ስኪል ስላለኝ ብሎ እናንተን ሰው አፈላልጎ ምናምን የሚያሰራችሁ ካልሆናችሁ የሆነ ሌቨሬጅ የምታደርጉት አለ አይደለ የምታሲዙት ሞያ ወይ ንብረት ወይ የሆነ ነገር ከሌላችሁ ደሃ ናችሁ። በቃ ዘሞመንት እናንተ ስትቆሙ ገንዘቡ ይቆማል። በቃ እናንተ ናችሁ የገንዘብ ማሽኑ። ኤቲኤም የምትሆኑት ራሳችሁ ናችሁ ማለት ነው። ማሽኑ ደግሞ ይሰበራል አይደል? ኤቲኤም እንኳን ይቆማል። አንዳንዴ የሆነ ነገር እኮ ይገጥመዋል፣ ይበላሻል። ማሽኑ ከተበላሸ፣ ኤቲኤሙ ከተበላሸ ወይ እናንተ ከቆማችሁ ገንዘቡ ይቆማል ማለት ነው። ሶ በህይወታችሁ ምንም ኮንትሮል ከሌላችሁ እና ሌቨሬጅ የምታደርጉት ነገር ከሌላችሁ ደሃ ናችሁ። ይሄም ኦፕሽን ማጣት ነው። እና አንዳንዴ ይሄ አንድ ስህተት የሚበቃው አይነት ኑሮ የምትኖሩ ከሆነ ለምሳሌ አንድ አክሲደንት በህይወታችሁ ከገጠማችሁ፣ ድንገት መኪና ቢገጫችሁና እሱ ልትታከሙ አንድ ሳምንት የምትተኙ ከሆነና በዛው ስራችሁ ሉዝ የምታደርጉት ከሆነ ደሃ ናችሁ። ወይ ደግሞ አንድ የሆነች አጋጣሚ መታ እጃችሁ ላይ ያለው ገንዘብ ካለቀ በዛው እድሜ ልካችሁን ገንዘብ እንዳጣችሁ የምትቀሩ ከሆነና ትንሽዬ እንኳን የምታገኟት የገንዘብ ሳይክል የምትቋረጥ ከሆነ ደሃ ናችሁ። ምክንያቱም አማራጭ የላችሁ። አማራጭ ከሌላችሁ ደሃ ናችሁ። ድህነት ማለት ባጭሩ አማራጭ ማጣት፣ በህይወት ላይ ኮንትሮል ማጣት፣ ጊዜ ማጣት፣ እነዚህን ሁሉ ስንጠቀልለው አማራጭ ማጣት። ስለዚህ በህይወታችሁ አማራጭ ከሌላችሁ፣ የሆነ የምትሄዱበት ነገር ከሌላችሁ ደሃ ናችሁ ማለት ነው። ድህነትን በዚህ መንገድ ነው መረዳት ያለብን። እንግዲህ ይህን ሁሉ ስላችሁ ስራ ሰርታችሁ የሆነች ደሞዝ የሆነ አይነት ገንዘብ ማግኘት በቃ ዝም ብሎ ነገር ነው እያልኳችሁ አይደለም። ማለት ገንዘብ በጣም ኢምፖርታንት ነው። በጣም ኢምፖርታንት ነው። አሁን የምናወራው ወሬ ላይ ገንዘብ ነው በጣም ኢምፖርታንቱ ነገር። ግን ገንዘብ ብቻ አይደለም ኢምፖርታንቱ ነገር ነው። ሌላ ነገር አለ። ከገንዘብ በላይ በጣም ሊያሳስበን የሚገባ ነገር አለ። ደሃ ስንሆን ወይም ድህነት ውስጥ ስንሆን ኖቲስ የማናደርጋቸው ከገንዘብ ያለፈ በጣም ሊያሳስቡን የሚገቡ ብዙ ነገሮች አሉ። እነሱን በሂደት እናያቸዋለን። ግን ዛሬ ድህነትን ዲፋይን ልናደርግና ልናብራራ ስለተነሳን ድህነት ቀጥታ ከገንዘብ ጋር የሚገናኝ ነገር ብቻ አይደለም። ብዙ በባህሪያችን በማንነታችን ውስጥ የምናጣቸው ነገሮች ስላሉ እነሱንም ማሟላትን ይጨምራል። ለምሳሌ አንድ ቀላል ኤግዛምፕል ልስጣችሁ። አንድ ሰው እያለ እንበል ጥሩ ደሞዝ ሌትስ ሴይ 10,000 ብር ወይ 15,000 ብር መነሻ አድርገን እንጀምርና 15,000 ብር ይከፈለዋል። ሶ በዚህ 15,000 ብር ጥሩ ልብስ ይለብሳል፣ ጥሩ ቤት ተከራይቶ ይኖራል። አትሊስት ይሄ ለሱ ላለው ደሞዝ ለሱ ላለው ስራ የሚመጥነውን አይነት ምግብ ይበላል፣ የሚመጥነውን አይነት ቤት ተከራይቶ ይኖራል፣ ኮምፎርታብል ሆኖ ይኖራል። ከዛ ይሄ ሰውዬ ስታዩት በቃ ደስተኛ ነው፣ ጥሩ ደሞዝ የተከፈለው ነው፣ ጥሩ እየበላ ነው፣ ጥሩ እየተንቀሳቀሰ ነው። ግን ላይፉ ትንሽዬ ይሄ ስታዩት
አሪፍ እንዲመስል ኤስቴቲክሱን ለመቀየር አለባበሱን ለመቀየር አመጋገቡን ለመቀየር ወይ ሪስፔክት ለመደረግ የሚያደርጋቸው ሰዓቶች የሚበላቸው ምግቦች ምናምን ትንሽ ተቀይረዋልና ቺን ሜንቴን ለማድረግ ኪፕ ለማድረግ ከሆነ ቦታ ገንዘብ መበደር ይኖርበታልና ይሄ ሰውዬ ለ6 ወር የሆነች አይነት ህመም ቢታመምና 6 ወር ከስራ ገበታው ቢፈናቀል የ6 ወር ደሞዝ በ10 ሺህ ብር እንኳን ብናስብለት 60 ሺህ ብር ማለት ነው 60 ሺህ ብር በህይወቱ ካጣ ይሄ ሰውዬ ሚዝረብል የሚሆን ከሆነ ስራ እየሰራ ነው ይሄ ሰውዬ ሴፍ ነው ማለት እንችላለን ሀብታም ነው አንበል ችግር የለው ደሃ አይደለም ግን ማለት እንችላለን ደሃ ነው በቃ ቤዚካሊ ደሃ ነው ይሄ ሰውዬ ምክንያቱም ትንሽዬ ነገር በህይወቱ ሀፕን ካደረገች በቃ የለም ከጨዋታው ውጭ ይሆናል ማለት ነው ሶ ይሄ እንትኑ ይሽከረከራል ጎማው ይሽከረከራል እሱ ግን ይወጣል ሌሎች ሰዎች ይቀጥላሉ እና እንደዚህ የሚሆን ከሆነ ይሄ ሰውዬ ደሃ ነው ሌላ ኤግዛምፕል ልስጣችሁ አንድ ሰውዬ ያለ 5000 ብር ነው የሚከፈለው በ5000 ብር ደሞዝ የ1000 ብር ቤት ተከራይቶ ይኖራል የት እንደሚኖር አላውቅም በጣም ሩቅ ነው ከአዲስ አበባ በጣም ሩቅ ነው ተከራይቶ የሚኖረው ከዛ እዛ አካባቢ የሆነች ነገር ፈላልጎ ይሰራል ከዛ ላይፉ በጣም ሲምፕል ነው በወር 2000 ብር ሴቭ ያደርጋል በጣም የተመጠነ ነገር ነው የሚመገበው የተመጠነ አይነት አለባበስ ነው የሚለብሰው ህይወቱን ቀለል አድርጎታል እና እንደዛኛው እንደቀደም እንዳልነው ሰውዬ ጭንቀት የለበትም አንግዛይቲ ይሄ በቃ ምን ላድርገው ይሄንን ነገር እያለ በቃ ወር ስኮር የሚሯሯጥበት የሚራወጥበት ነገር የለው ስለዚህ ህይወቱ ሲምፕል ነው ማለት በሌላ ቋንቋ ምን ማለት ነው ቅድም ያልናቸው ነገሮች አሉት ማለት ነው አንደኛ ጊዜ ይኖረዋል ቁጭ ብሎ ለማሰብ ኦኬ አሁን 5000 ብር ነው ማገኘው ኔክስት እቺን 10000 ብር ለማድረግ ምን ላድርጋት ብሎ ለማሰብ ጊዜ ያገኛል ለምን ከከተማ ወጥቶ ነው የሚኖረው ስለዚህ የቤት ኪራይ ጭንቀት የለበት ፋንሲ ሬስቶራንቶች እየገባ አይበላም ምግቡን ምኑን ቀነስ አድርጎ ረከስ ያለ ነገር ነው እየገዛ የሚበላው ረከስ ያለ ስንል በቃ በሱ ደረጃ የሚመጥነው ነገር ነው እየገዛ የሚበላው ከዛ ሴቪንግ አለው ስለዚህ ሴቭ ያደረገ ስለሆነ ያቺን ሴቭ የሚያደርጋትን ብር አንድ ነገር ማድረግ ይችላል ስለዚህ ይሄ ሰውዬ ደሃ ነው ማለት እንችላለን ነገ የሆነ ነገር ሀፕን ቢያደርግ በጤናው ሴቭ ያደረገው ገንዘብ ያተርፈዋል ስራው የሆነ ነገር ቢበላሽ የ5000 ብር ደሞዝ የሆነች ቦታ ፈልጎ ማግኘት አይከብደውም ኦፕሽን አለው ምክንያቱም ህይወቱ ጭንቀት ውስጥ አይደለም ያለው ሩጫ ውስጥ አይደለም ያቺን 5000 ብር ለመሙላት የሚደረግ ፍልሚያ ውስጥ አይደለም የሚኖረው ይሄ ሰውዬ ስለዚህ ህይወቱ ሲምፕል ማድረጉ ማሰቢያ ጊዜ ማግኘቱ ስራዎቹን ለምሳሌ መልቀቅ ሲፈልግ ኢዝሊ መልቀቅ የሚችልበት አይነት ኦፕሽኖች ለራሱ ማበጀቱ ህይወቱን ያቀልለታል እና ይሄ ሰውዬ ደሃ አይደለም 5000 ብር ነው የሚያገኘው ግን ደሃ አይደለም ምክንያቱም ታይም አለው ኮንትሮል አለው ኦፕሽኖች አሉት ያ ግን 10-15 ብር የሚከፈለው ሰው ግን መሃል መገናኛ ላይ ነው የሚኖረው ወይ መሃል ቦሌ ላይ ነው የሚኖረው ሰው ህይወቱ ኮምፕሊኬትድ ነው የቦሌ ላይፍ ስታይል ኪፕ አፕ ለማድረግ መበደር ሊኖርበት ይችላል ስለዚህ ከነዚህ ሰዎች ማን ነው ሀብታም ማን ነው ደሃ ራሳችሁ ጀጅ አድርጉ ገንዘብ ኦፕሽኖች አይሰጣችሁ በጣም ብዙ ሰው የሚሳሳተው እዚህ ጋር ልክ ገንዘብ ሲያገኝ ብዙ ኦፕሽን የሚኖረው ይመስለዋል ቅድም ብያቸዋለሁ የጃኒተሩ $8 ሚሊዮን አካውንቱ ላይ ከሞተ በኋላ ነው ወይዘው ሰውየው ጃኒተር ሆኖ የጽዳት ሰራተኛ ሆኖ ብዙ አመት ሰራ ኋላ ሲሞት አካውንቱ ቼክ ሲደረግ ባንኩላ ነው የደነገጠው ወይዘው $8 ሚሊዮን አካውንት ውስጥ አለ ጃኒተር ነው ሰውየው የጽዳት ሰራተኛ ነው እና የፈለገ ያህል ገንዘብ ቢኖራችሁ ኦፕሽን አይሰጣችሁ ገንዘብ ኦፕሽን አያመጣም ተቃራኒ ነው የሚዘራው በጣም በሚገርም ሁኔታ ኦፕሽን ነው ገንዘብ የሚፈጥረው ኦፕሽን ሲኖር ገንዘብ ትሰራለህ ታይም ሲኖር ገንዘብ ትሰራለህ እና ከልጅነታችን በጣም ጎበዝ ተማሪ ሆነን በጣም ሃርድ ወርከር ሆነን በጣም ለፍተን አንድ የሆነ ጥሩ ስራ አግኝተን ጥሩ ኑሮ እንድንኖር ነው የተነገረን ሶዛት ኮምፎርታብል እንድንሆን የለም እና የህይወት ግብ እሱ አይደለም ኮምፎርታብል መሆን አይደለም ገንዘብ ላይ ማወቅ የነበረብን ነገር መረዳት የነበረብን ነገር ገንዘብ ኦፕሽን አይሰጠንም ኦፕሽኖች ናቸው ገንዘብን የሚሰጡን የሚለውን ነገር ነበር ይሄንን ባለመረዳታችን ምክንያት ልጅ እያለን ጠንክረን መስራት ሃርድ ወርኪንግ መሆን በደንብ ማጥናት እንደዚህ አርገን መጨረሻ ላይ የሆነ አይነት ኮምፎርታብል ስራ ኖሮን ኮምፎርታብል ሆነን እንድንኖር ነው ቤተሰቦቻችንም የነገሩን ትምህርት ቤትም የተማርነው እኛም የምንፈልገው at the end of the day እሱን ነው አላማው ግን ይኸውላችሁ ገንዘብ ላይ ማወቅ ያለባችሁ ኮምፎርታብል መሆን አይደለም በመጨረሻ የምትፈልጉት ኮምፎርት አይደለም የሚያስፈልገን ኮንትሮል ነው የሚያስፈልገን ህይወታችሁ ላይ ኮንትሮል ሲኖራችሁ ኮምፎርት ይመጣል ቀስ ብሎ ባይዘው ኮንትሮል ማድረግ ማለት ምን ማለት ነው ለምሳሌ የምትፈልጉት ስራ ካልሆነ የምትሰሩት መልቀቅ በምትፈልጉበት ጊዜ መልቀቅ የምትችሉበት አቅም የለም ዝም ብሎ ይሄ የደሃ አይነት ሜንታሊቲ አይደለም ማለት ዝም ብሎ ምንም አይነት አቅም ሳይኖረው መልቀቂያ ደብዳቤ አስገብቶ በቃ እኔ አልተመቸኝም ምናን የሚል ኢግኖራንት አይነት የሥራ መልቀቂያ ማስገባት እንደሱ አይደለም ማለት ኮምፎርታብል ሆናችሁ ምንም አይነት ህይወታችሁን አፌክት ሳያደርገው ችግር የለውም ለ6 ወር እንኳን ስራ ባላገኝ ተረጋግቼ ቀስ ብዬ የምፈልግበት አቅም አለኝ የምትሉበትን ነገር ዴቨሎፕ አድርጋችሁ ነው ለምሳሌ ስራ መልቀቂያ እንኳን ስታስገቡት ኮንትሮል ሲኖራችሁ ማለት ነው ስለዚህ ኮንትሮል የሌለው ሰው ደሃ ነው ብለናል ደሃ የሆነ ሰው ደግሞ ለኮምፎርቱ ነው የሚሰራው ኮምፎርታብል ለመሆን ነው የሚሰራው ድህነትን በደንብ ባለመረዳታቸው ምክንያት ሰዎች በቃ ሁሉንም ነገር ሚስ አንደርስታንድ ያደርጋሉ
ኖት ኦንሊ ድህነትና ገንዘብ ሀብትና ድህነትን ብቻ ሳይሆን በአብዛኛው የህይወታቸውን ክፍል ሰዎች ሚስ አንደርስታንድ የሚያደርጉት በዚህ ክፍተት ምክንያት ነው። ድህነትን ክሊርሊ ከተረዳችሁት ገንዘብ እንደሆነ ይገባችኋል፣ ሀብት እንደሆነ ይገባችኋል፣ እንዴት መስራት እንዳለባችሁ ይገባችኋል። ኢቭን ሃርድ ወርከር መሆን አለባችሁ እንኳን ስንል ሃርድ ወርከር መሆን ማለት ምን እንደሆነ ይገባችኋል። ከተለመደው አይነት መንገድ ወጣ ብላችሁ ማሰብ ትጀምራላችሁ ማለት ነው። እስቲ አሁን ለምሳሌ ምረጡ፣ እድል ልስጣችሁና ከስታተስና ከስቴቢሊቲ ወይም ደግሞ ተኮፍሶ ተከብሮ ትልቅ ሰው ተብሎ ከመኖርና ስቴብል ሆኖ ከመኖር የትኛውን ትመርጣላችሁ? ስቴብል ሆኖ መኖር ነው መምረጥ ያለባችሁ፣ ስታተስ አይደለም የሚመረጥ። ምክንያቱም ስታተሱ ፌክ ሊሆን ይችላል። አፎርድ እስካላረጋችሁት ድረስ ያ ስታተስ ፌክ ነው። በ10 ሺህ ብር በ20 ሺህ ብር ደሞዝ የሆነ አይነት ስታተስ የሆነ አይነት አለባበስ የሆነ አይነት ስታይል ፈጥረ ሰዎች ጓደኞች ፊት በቃ እሱ እኮ ዘናጭ ነው፣ እሱ እኮ እንደዚህ ነው፣ እሱ እኮ ተብለህ ትኖር ትችላለህ። የሆነ አይነት ስም የሆነ አይነት ስታተስ ቢልድ ልታደርግ ትችላለህ። ስቴቢሊቲ ግን የሚባለው 20 ሺህ ብር ይከፈልህ፣ ላይፍህን በ5 ሺህ ብር ጨርስ፣ አለቀ። እዛ ጋር 15 ሺህ ብር ሴቪንግ ይኖርሃል። ወይም ደግሞ 20 ሺህ ብር ይከፈልህ፣ በ10 ሺህ ብር ላይፍህን ጨርስ፣ 10 ሺህ ብር ሴቪንግ ይኖርሃል። በ10 ሺህ ብሩ ነፃ ሆነ ማሰብ ትጀምራለህ ማለት ተረጋግተህ ማሰብ ትጀምራለህ። ጊዜ ይኖርሃል ማለት ነው። እና ከስታተስ እና ከስቴቢሊቲ ሰው ስቴቢሊቲን መምረጥ አለበት። ከኢንካም እና ከሌቨሬጅ ለምሳሌ ብዙ ብር ከማግኘት ለምሳሌ አሁን ከጠዋት እስከ ማታ ሰርተ ሌትስ ሴይ 100 ሺህ ብር የምታገኝ ከሆነና ከጠዋት እስከ ግማሽ ሰዓት ሰርተ 50 ሺህ ብር የምታገኝ ከሆነ 50 ሺህ ብር ነው መምረጥ ያለብህ። እንዴትም ላይፍህን በ50 ሺህ ብር ባውንደሪ ውስጥ ማስቀመጥ መቻል አለብህ። ለምንድን ነው መሰላችሁ ይሄን የምለው? የቀረችዋን ታይም ለሆነ ለተሻለ ነገር ዴዲኬት ማድረግ ትችላላችሁ። አይኖ 50 ሺህ ብር ያሰራል። አሁን ግማሽ ቀኑን ወስዳችሁ እዚህ መጀመሪያ የምትሰሩት ስራ ላይ አምጥታችሁ ብታስገቡት ድጋሚ ሌላ 50 ሺህ ብር ያሰራችኋል፣ 100 ሺህ ብር ይሆንላችኋል ማለት ነው። ግን ሌቨሬጅ ካደረጋችሁት 50 ሺህ የሚያሰራውን ሰዓት ለተሻለ ነገር ከተጠቀማችሁትና ሜቢ 60 ሺህ የሚያሰራ አይነት ኦፕሽን የምትፈልጉለት ከሆነ ታይማችሁን ሌቨሬጅ አደረጋችሁት ማለት ነው። ለሌላ ነገር ተጠቀማችሁት እና ከሆነ በሰዓቱ ከሚገኝ ገቢ ይልቅ ለተሻለ ነገር ኢምፕሩቭ ለሚያደርጋችሁ ነገር እድል መስጠት መቻል አለባችሁ። ድህነትን ሚስ አንደርስታንድ ካደረጋችሁት ቤዚካሊ ሁሉም ነገር ነው ሚስ አንደርስታንድ የምታደርጉት። ድህነት ካልገባችሁ ሁሉም ነገር አልገባችሁ። ስለዚህ ትልቁና አደገኛው ነገር መጠንቀቅ ያለባችሁ ባዶ ኪስ አይደለም። በጣም ብዙ ሰው የሚፈራው ባዶ ኪስ መሆን ነው። ባዶ ኪስ ሳይሆን ባዶ ነጋችሁ ምንም ትርጉም የሌለው ባዶ ምናምን የሚሆንባችሁ ከሆነ ኢትስ ኦኬ። ዛሬ ባዶ ኪስን ብትሆኑ ችግር የለውም። ነጋችሁ ግን የሆነ ነገር ሊኖረው ይገባል። ነጋችሁ ባዶ ሆኖ ዛሬ ኪሳችሁ ላይ ብር እንኳን ካላችሁ አደጋ ውስጥ ናችሁ ማለት ነው። ስለዚህ ድህነትን በዚህ መንገድ ዲፋይን አድርገናል። አይ ቲንክ በዚህ ሰዓት ስለ ድህነት በደንብ አንደርስታንድ ያደረጋችሁ ይመስለኛል። አሁን ሁላችንም እድሜ ልክ ስንዋሽ ወይም ደግሞ ራሳችንን ስንዋሽ የኖርነውን ትልቁን ውሸት እነግራችኋለሁ። እሱም ምንድነው? ጠንክረ ስራ የሚለው። ከልጅነታችሁ ቤተሰብ እንደዚህ ብሎ ነው የነገራችሁ። ትምህርት ቤት ጠንክሮ ስለመስራት ነው የተማራችሁት። ሶሳይቲው ያስተማራችሁ ጠንክሮ ስለመስራት ነው። አሁንም ለራሳችሁ የምትናገሩት ኢቭን በእንደዚህ አይነት ድህነት ውስጥ እንኳን እየኖራችሁ ጠንክረ ብቻ ስራ ሌላው ይቀየራል ብላችሁ ነው የምትነግሩት። እና እስቲ አሁን ራሳችንን እንጠይቅ። አሁን ይሄ ውሸት ነው እያልኳችሁ አይደለም። ባይ ዘ ዌይ ይሄ ኮምፕሊት አይደለም፣ ሙሉ መልስ አይደለም። ጠንክሮ መስራት በራሱ ስህተት አይደለም። ወይም ደግሞ ጠንክሮ መስራት ወይም ቤተሰብም ሶሳይቲም ትምህርት ቤትም ጠንክረ ስራ ሲለን የነበረው ውሸት ነው ተሳስተዋል እያልኳችሁ አይደለም። ኮምፕሊት አይደለም፣ ሙሉ አይደለም። ሐሳቡን ሙሉ ለሙሉ አልነገሩንም። አንዳንዴ ውሸት ቢነገረን ይሻላል እንደዚህ ግማሽ እውነት ከሚነገረን። ምክንያቱም ዝም ብላችሁ ስትሰሙት ጠንክረ ስራ ሲባል በጣም ኖብል እኮ ነው፣ የሆነ በጣም አሪፍ ነገር እኮ ነው ጠንክረ መስራት። በቃ ምንድነው ታዲያ ከጠንክሮ ከመስራት በላይ ምን አለ? አስበውልንም ይመስላል። ግን አንዳንዴ ውሸት ተነግሯችሁ አለ አይደል፣ በጊዜ ሂደት ውሸቱን ኢዝሊ ማግኘት ስለምትችሉ ውሸቱን ፋይንድ አውት ኦኬ በቃ ይሄ ውሸት ነው ብላችሁ ትተውታላችሁ። ግማሽ እውነት ግን ሲነገራችሁ እውነት ይመስላል እኮ ግን ደግሞ አይሰራም። ምክንያቱም እንግዲህ ዝናብ እየዘነበበት ፀሐይ እየተፈራረቀበት ጠዋት የለ ማታ የለ እንደ ገበሬ አሁን የሚለፋ ሰው አለ? በዛ በዶፍ እየዘነበ ያርሳል። ፀሐይ ነው ምናምን ጠራራ ፀሐይ ነው እያላችሁ በተለይ ወደ ሰሜን አካባቢ ደግሞ እኔ ሄጄ አይቼ ስለማቅ እንዴት አይነት ክር ያለ ፀሐይ ባለበት ኮንዲሽን ጠብ እያደረጉ ላባቸውን ይፈጋሉ፣ ያርሳሉ። እና እንዴት ሀብታም አልሆነም ገበሬው እንዴት ሀብታም አይሆንም? እናቶቻችን ቤት ውስጥ እስቲ ግቡና እናቶቻችንን እዩ። እናቶቻችን ቀኑን ሙሉ ይሄ ዋጋ የማይተመንለት ይሄን ያህል ብር ቢከፈላቸው
ይበቃቸዋል በቃ የሚባል አይነት ዋጋ ያልተተመነለት ማይተመንለት ይብን ቢተመነለት እንኳን ማይበቃው ኖቲስ ያልተደረገ ዋጋ ያልተሰጠው ክብር ያልተሰጠው የቤት ውስጥ ስራ ከጧት 12 ሰዓት እስከ ማታ ድረስ ይፈጉ ይውላሉ እና ሃርድ ወርክ ብቻውን ይበቃል ተብሎ ነው የተነገረ ግን እንደማይሰራ ማየት ትችላላችሁ ምክንያቱም አሁን ያለንበት ሲስተም አሁን ያለንበት ዓለም ለሃርድ ወርከሮች አይደለም የሚከፍለው ገንዘብ በጣም ለሚለፉ ሰዎች አይደለም የሚከፈለው ልብ ካላችሁ ምላችሁ ኮንስትራክሽን ሰራተኞች አሉ እድሜ ልካቸውን ድንጋይ እየፈለጡ የሚኖሩ ገበሬዎች እንደነገርኳችሁ እናቶቻችን ምናምን እነዚህ ሁሉ ገንዘብ አልተከፈላቸውም በቂ ገንዘብ አላገኙም ሀብታም አልሆኑ ለማን ነው ገንዘብ የሚከፈለው በደንብ ብላችሁ ከጠየቃችሁኝ ቫልዩ አድ ለሚያደርጉ ሰዎች ነው ስለዚህ ሴንቴንሱን ስናሳጥረው ሐሳቡን ስናሳጥረው ገንዘብ የሚከፈለው ቫልዩ አድ ለሚያደርጉ ሰዎች ነው እንጂ በጣም እየለፉ ለሚሰሩ ሰዎች አይደለም ምን ቫልዩ አድ ታደርጋላችሁ ነው ደሃ ከሆንክ አድ ያደረከው ቫልዩ የለም ማለት ነው በሌላ ቋንቋ ሰው የሚከፈለው ወይ ለጊዜው ነው ወይ አድ ለሚያደርገው ቫልዩ ስለዚህ ለጊዜ እንዲከፈላችሁ ከሆነ የምትሰሩት በቀን ውስጥ 24 ሰዓት ነው ያለው ስለዚህ ከ24 ሰዓት ውስጥ የሆነ ያህሉ ነው የምትሰሩት 8 ሰዓት 10 ሰዓት 12 ሰዓት ኢቭን 24 ሰዓት እንኳን ብትሰሩ አይዲያል ኮንዲሽን ብናደርገው ባተኙ ባይደክማችሁ 24 ሰዓት እንኳን ብትሰሩ በቃ ሊከፈላችሁ የሚችለው የ24 ሰዓት ሂሳብ ነው ስለዚህ ደሞዝ ሀብታም ያደርጋችሁም የሚባለው ለምን መሰላችሁ ደሞዝ በራሱ መጥፎ ሆኖ አይደለም ግን ሲከፈላችሁ ከ24 ሰዓት በላይ ያለፈ ሊከፈላችሁ አይችልም ከ24 ሰዓት በላይ ስለሌለን ማለት ነው ቫልዩ ግን ከሆነ አድ የምታደርጉት የሚከፈላችሁ ለ24 ሰዓት ሳይሆን አድ ላደረጋችሁት ቫልዩ ነው ፕሮባብሊ ያቺ ቫልዩ የ3 ደቂቃ ቫልዩ ልትሆን ትችላለች የ1 ሰዓት ቫልዩ ልትሆን ትችላለች ዳዝንት ማተር ይሄ የቅድሙን የጽዳት ሰራተኛውን ሰውዬ ታሪክ ድጋሚ ላንሳላችሁ ይሄ የጽዳት ሰራተኛው ሮናልድ ሮድ ይባላል እሱ እንግዲህ ጽዳት ነው የሚሰራው ከሌላ ሰው የተለየ በጣም እንግዲህ አሁን ጽዳት ማጽዳት ማናችንም እኔም አንተም አንቺም ኤኒባዲ ሊሰራ የሚችለው ነገር ይመስለኛል ጽዳት እየሰራ አብረው ጓደኞቹ ጽዳት የሚሰሩ በጣም ብዙ ሰዎች ባሉበት ሁኔታ እሱ ብቻውን ሀብታም ሆነ ለምን ሀብታም ሆነ ከነሱ የተለየ ከ24 ሰዓት በላይ ያጸዳ አይደለም ግን ገንዘቡን ያስቀምጥና እንደነገርኳችሁ ፋንሲ የሆነ ኑሮ አይኖርም የተለየ አይነት ወጪ የለበትም ጓደኞቹ በቃ ጃኒተር ነኝ የጽዳት ሰራተኛ ነኝ ይሄ ነው ኑሮዬ ብለው አክሰፕት አድርገው እየኖሩ ነው እሱ ግን አይ ብሎ ካለበት ከሚያገኘው ደሞዝ ዝቅ ያለ ኑሮ ለመኖር እየጣረ ያችን የሚያገኛትን ገንዘብ ያጠራቅምና ስቶክ ይገዛበታል የሆነ አይነት ስቶክ ለምሳሌ የአፕል ስቶክ የምናምን ስቶክ እየገዛ ከዛ ኮምፓውንድ ኢፌክት አለ አይደለ ለምሳሌ $100 ስቶክ ትገዛላችሁ $100 የሆነች ነገር $115 $120 ነገር ሲደርስ እዛው የ120 ደግሞ እዛው ኮምፓውንድ እንዲሆን እዛው ታስቀምጡታላችሁ እሱንም እንደገና እያለ እያሳደገ ይመጣል ከዚህ ጋር እሱ የተወሰነ ገንዘብ አድ ያደረገ ይሄዳል በዚህ በኩል ደግሞ ስቶኩ የሚያተርፈው ትርፍ እንደገና እዛው ላይ እየተጨመረ ትርፉን ዲቪደንዱን ሳይወስድ እየተጨማመረ ያደገ ይሄዳልና በህይወቱ መጨረሻ በእርግጥ ሰውየው በድህነትም ቢኖር ባይሳካለትም ገንዘቡን ባይጠቀመውም ግን $8 ሚሊዮን አካባቢ አጠራቅሞ ነበር ስለዚህ ቫልዩ ነው የሚከፍላችሁ እንጂ ለታይማችሁ ብቻ የሚከፈላችሁ ከሆነ በድህነት ነው የምትቀሩት እያልኳችሁ ነው ይሄንን በሌላ በቀላል ኤግዛምፕል ላሳያችሁ ለምሳሌ መንገድ ላይ ሃይላንድ የሚሸጥ ሰው ነው እንበል መንገድ ላይ ሃይላንድ እየሸጣችሁ ነው ሰዎች ለዚህ ሃይላንድ የሆነ ብር ይከፍሏቸዋል ለምሳሌ 20-30 ብር ያወጣሉ አንድ ሃይላንድ እንበል ከዛ በቀን 10 ሃይላንድ ትሸጣላችሁ በ30 ብር ሂሳብ 300 ብር በቀን ትሰራላችሁ ማለት ነው በ30 ስናባዛው ወደ 9000 ብር ትሰራላችሁ በወር ስለዚህ በወር 9000 ብር ወርዝ የሚያደርግ ቢዝነስ አላችሁ እንግዲህ ከዚህ ውስጥ ፕሮፊትና እንትኑን ከፋፍሉት ፕሮፊትና ይሄ ግሮሱን ምናምን ሂሳቡን ስሩት እናንተ አሁን በወር 9000 ብር ወርዝ የሚያደርግ ቢዝነስ አላችሁ በቀን ውስጥ 8 ሰዓት ነው የምትሰሩት እንበልና በቀን ውስጥ 8 ሰዓት የምትሰሩ ከሆነ በቀን ውስጥ 10 ሃይላንድ ከሆነ የምትሸጡት 9000 ብር ነው ስለዚህ ያላችሁ አማራጭ ምንድነው ኮንቲኒየስሊ 10 ሃይላንዳችሁን እየሸጣችሁ እድሜ ልክ መኖር ይሄ አንደኛው ኦፕሽን ነው በዚህ ኦፕሽን 9000 ብር ያገኛችሁ ስትሄዱ ኢንፍሌሽን እየጨመረ ይመጣና የቤት ኪራይ 2000 ብር ተከራዩ ከነበረ 5000 ብር እያለፋችሁ ይሄዳል 9000 ብራችሁ ከኑሮ ስታንዳርዳችሁ በታች ትሆናለች ማለት ነው ሁለተኛው ኦፕሽን እቺን 9000 ብር ከስታንዳርዳችን በታች ትንሽዬ ጊዜ ኖረን አንድ ቫልዩ አድ ማድረግ መቻል ለምሳሌ በ2000 ብር ቤት ተከራዩ ከነበረና የሚተርፋችሁ 1000 ብር ወይ 2000 ብር የሚኖራችሁ ከሆነ እሱን 1000 እና 2000 ብር የተወሰነ ሴቭ አድርጋችሁ
አዲሽናል ሃይላንድ መግዛት ከዛ እናንተ በምትሸጡበት ሴታፕ አንድ ለምሳሌ ምንም ስራ የሌለው ሰው ፈልጋችሁ 3000 ብር በወር እየከፈላችሁት የናንተን ሃይላንድ እንዲሸጥላችሁ ማድረግ ምን ቫልዩ አዳደረጋችሁ እዚህ ውስጥ ውሃ መግዛት አይችልም ይሄ ሰውዬ የ3000 ብር ደሞዝ የምትከፍሉት ሰውዬ ውሃ መግዛት አይችልም ስለዚህ ውሃ ገዝታችሁ ትሰጡታላችሁ ቫልዩ አዳደረጋችሁ ማለት ነው ከዛ ይሄ ሰውዬ ሽጦ የሚያመጣው ገንዘብ ለናንተ ነው ገቢ የሚሆነው በቀን በወር 9000 ታገኙ ከነበረ ሜቢ 12000 11000 እያለ እየጨመረ ይሄዳል ቫልዩ አድ ታደርጉ ነው ሌላው እዛው ሰው እንኳን ባትጨምሩ እዛው ያላችሁበት ቦታ ላይ ሌላ ቫልዩ አድ እናድርግና ላሳያችሁ ለምሳሌ ውሃ በሃይላንድ የምትሸጡ ከሆነ ውሃ በሃይላንድ 10 ነው በቀን መሸጥ የምትችሉት ግን ዋቲፍ ስቴዲየም አካባቢ ወስዳችሁ ብትሸጡት በቀን 20 30 መሸጥ ትችላላችሁ ማለት ነው በአንድ ሰዓት ውስጥ አንድ ሃይላንድ ከሆነ የምትሸጡ የነበረው ምናልባት በአንድ ሰዓት ውስጥ 10ን የምትሸጡበት ቦታ መፈለግ መቻል አለባችሁ እሱን የምታደርጉት ግን መቼ ነው ጊዜ ሲኖራችሁ ቀደም ኦፕሽን ማጣት ነው ድህነት ብያችኋለሁ እጃችሁ ላይ ብሩ እንኳን ባይኖር የምታስቡበት ጊዜ ካላችሁ ደሃ አይደላችሁ ስለዚህ ቁጭ ብላችሁ የምታስቡበት ጊዜ ያስፈልጋችኋል ይሄን ሃይላንድ የት ልሽጠው ኦኬ ስቴዲየም ብሸጠው ብዙ ዲማንድ አለ ስለዚህ በአንድ ጊዜ ብዙ ሃይላንድ መሸጥ ይችላል ብላችሁ ስታስቡ ቀኑን ሙሉ የሚፈጅባችሁ የነበረው 10 ሃይላንድ በአንድ ሰዓት ያልቃል በአንድ ሰዓት ውስጥ ስቴዲየም ስትወስዱት ጭጭ ታደርጉታላችሁ 10ን ሰዓት እዛ አካባቢ መመደብ ከፈለግት 3ን ሰዓት እዛ አካባቢ ተመድቡ በ3 ሰዓት ውስጥ 30 ሃይላንድ ትጨርሳላችሁ የቀረው 7 ሰዓት የናንተ ነው ማለት ነው የምትፈልጉትን ማድረግ ትችላላችሁ አሁን የምትፈልጉትን ስል የተገኘውን 7 ሰዓት ደግሞ ለመዝናናት የምናጠፋው ከሆነ ስቲል ከስረናል ኔክስት ደግሞ ሌሎች ነገሮች ለመስራት እድል እናገኛለን ማሰቢያ ጊዜ እናገኛለን ላይፋችን ላይ ኮንትሮል እናገኛለን ፋይናንሻሊ የበለጠ ፍሪ እየሆነ እንሄዳለን ድህነት ማለት ምን ማለት ነው ብያቸዋለሁ ኦፕሽን ማጣት ነው ኦፕሽን ማጣት የሚባለው ምን ማለት ነው ታይም አለመኖር ኮንትሮል አለመኖር በህይወታችሁ ላይ ሌቨሬጅ አለመኖር እነዚህ ነገሮች ሉዝ ካደረጋችሁ እድሜ ልካችሁ እንዳሆናችሁ ትቀራላችሁ አሁንም ደሃ የሆናችሁት የምታገኙት ብር ስለማይበቃችሁ አይደለም የምታገኙትን ብር ዋይዝሊ ስለማትጠቀሙትና ሌቨሬጅ ስለማትገዙበት ታይማችሁን ስለማትገዙበት ኮንትሮል ስለማትገዙበት እነዚህ ነገሮች ሉዝ ስላደረጋችሁ ነው አንዳንድ እውነታዎች በጣም አንኮምፎርታብል ናቸውና ስለነገራችሁ አንኮምፎርታብል ሊያደርጋችሁ እንደሚችል አስባለሁ ግን ምንም ማድረግ አይቻልም በቃ የምትሰሙኝ ከሆነ ፍርጥ አድርጌ ነው እውነቱን የምነግራችሁ ጠንክሮ መስራት በጣም ሪስፔክታብል ነገር ነው ቅድም ብያችኋለሁ ጠንክሮ መስራት በራሱ ስህተት አይደለም ግን ሙሉ እውነት አይደለም የተነገረ ጠንክሮ መስራት ብቻውን የትም አያደርሰንም ቫልዩ አድ ማድረግ መቻል አለብን ጠንክረን ከመስራት ጋር ቫልዩ አድ ማድረግ አለብን ጠንክሮ መስራት በጣም ሪስፔክታብል እንኳን ቢሆን ግን ትራፕ ነው ማለት ትታሰራላችሁ የሆነ ቦታ ላይ ትታሰራላችሁ እና ሜቢ በቃ ሪስፔክት የሚደረግ አይነት ያላረ የተከበረ ትራፕ ልንለው እንችላለን የተከበረ ማነቆ ልንለው እንችላለን ተከብረ ታንቀ ትኖራለህ እድሜ ልክህን ለምሳሌ ባንክ ከሆነ የምትሰራው በቃ በዛች የባንክ ደሞዝ እድሜ ልክህን የባንክ ሰራተኛ እንደሚሰራው ሆነ እድሜ ልክህን ትጨርሳለህ በከረባት ታንቀ ማለት ነው በቃ እድሜ ልክህን ተከብረህ ወይ የሆነ አይነት የተከበረ ስራ ከሆነ የምትሰራውና ያ ገንዘብ ፍሪደሙን የማይሰጥህ ከሆነ ከሰጠህ ለምሳሌ ባንክ እየሰራህ ኮምፎርታብል ከሆንክ ታይምህን ካገኘህ ሌቨሬጅ ካለ የምታደርገውን ነገር ማድረግ የምትችል ከሆነ if that makes you comfortable እና ህይወትህን ሙሉ የሚያደርግልህ ከሆነ እኔ ሁሉም ሰው ቢዝነስ መስራት አለበት ሁሉም ሰው ሀብታም መሆን አለበት ብዬ አላምንም ቢዝነስ መስራት ያለባቸው ወይም ሀብታም ለመሆን ፈቃደኞች መሆን ያለባቸው ሰዎች ምን አይነት ሰዎች ናቸው በእኔ እምነት ቀጥታ አስፋልት የተመቻቸ ቆንጆ የተነጠፈ አስፋልት እያለ በቀኝ በኩል ታጥፈው ጫካ ውስጥ ለመግባት ፈቃደኛ የሆኑ ሰዎች ይሄ ሚጥሻ አለ አይደል እጃችሁን ምናምን የሚቆራርጥ አይነት እንደዚህ አይነት ነገር ውስጥ ለመግባት ፈቃደኛ የሆኑ ሰዎች ናቸው ቢዝነስ መስራት ያለባቸው አለዛ it's a trap በቃ ህይወታችሁ ሚዝራብል ነው የሚሆነው አይሆንም እና ኮምፎርታብል የሚያደርጋችሁ ኢንቫይሮንመንት ካገኛችሁና ላይፋችሁን በደስታ መኖር ከቻላችሁ ኢንጆይ ኢት እናንተ እንዳረብሻችሁ እና ብዙ ጊዜ ያልተነገረን አንኮምፎርታብል የሚያደርገን እውነታ ምንድነው ሃርድ ወርክ ብቻውን አይከፍላችሁም ምን ያህል ደከማችሁ ተብሎ አይከፈላችሁም ባይዘይ ደሞዝ ራሱ ይከፈላችሁ በዚህ ወር በጣም እንትና ደክሞታል እና ለሱ ትንሽ እንደዚህ እንጨምርለት ብሎ የሚከፍል መስሪያ ቤት የለም ምናልባት ምን ያህል ቫልዩ አድ ያደርጋል ብሎ የሚከፍላችሁ መስሪያ ቤት ግን አለ ወይ ደግሞ ምን ያህል ሬር ስኪል አላቸው ብሎ የሚከፍላችሁ መስሪያ ቤት ሞልቷል እንጂ ምን ያህል ደክሞታል ምን ያህል ነው የለፋው ምን ያህል ደክሞታል ምን ያህል ነው የሰራው ተብሎ አይከፈላችሁ ይሄ ኮምፎርታብል ላይ ያደርገን ይችላል ግን እውነታው ይሄ ነው ስለዚህ ሁለት ሃርድ ወርከሮችን በጣም ጠንክረው የሚሰሩ ሁለት ሰዎችን ኮምፔር እናድርግ አንደኛው ጠንክሮ ይሰራል በወር ደሞዙን ይቀበላል ይገባል ይተኛል ኮምፎርታብል ላይፍ ብሎ የሚያስበውን ይኖራል ሁለተኛው
ጠንክሮ ይሰራል ከዛ የሚያገኘውን የራሱን ቢዝነስ ነው የሚሰራው ብለን አስዩም እናደርግና ያቺ የሚያገኛትን ገንዘብ ሴቭ ያደርግና ደጋሚ ደግሞ ስራው ላይ ኢንቨስት ያደርጋታል ቫልዩ አድ ያደረገ ይሄዳል ከዛ ከአመት በኋላ የዚህ ሰውዬ ደሞዝ ለምሳሌ 10,000 ከሆነ በየወሩ የሚያገኙት ባለ 10,000 ብር ደሞዝተኛው ከ10,000 ብር ላይ 5,000 ብር ለቤት ኪራይ ይከፍላል 5,000 ብር ለአስቤዛና ለትራንስፖርት ይችላል በየወሩ 10,000 ብሩን እየጠበቀ ነው የሚኖረው የ10,000 ብሩ እዚህ ጋር ቢዝነስ እየሰራ ያለው ሰውዬ ግን ለቤት ኪራይና ለአስቤዛ 5,000 ብር ያወጣል ቶታሊ ከዚህኛው ሰውዬ ሲነጻጸር ወረድ ያለ ኑሮ ነው የሚኖረው ግን 5,000 ብሩን ድጋሚ ወደ ቢዝነሱ ኢንቨስት ያደርጋል በየወሩ 5,000 ብር ወደ ቢዝነሱ ተጨማሪ ይገባል በአመቱ መጨረሻ ላይ የደሞዝ ጭማሪ ተብሎ እድገት ሲደረግላቸው ባለ 10,000 ብር ደሞዝተኛው 15,000 ብር ሲገባ ባለ 10,000 ብር የቢዝነስ ሰው ፕሮባብሊ 20-30,000 ብር በወር ሜክ ማድረግ ጀምሯል ከነዚህ ከሁለቱ ሰዎች ማን ሞር ኮንትሮል አለው ብላችሁ ታስባላችሁ ማን ሞር ታይም ያገኛል ብላችሁ ታስባላችሁ አሁንም 10-15,000 ብር ደሞዙ ሲገባ ይሄ ሰውዬ ቤት ይቀይራል ድጋሚ ሌላ አዲስ ቤት ትንሽ ጨመር ያለ 15,000 ብር ወይ ደግሞ 15,000 ብር ስለሚከፈለው 7,000 ብር የሚከፈልበት አይነት የቤት ኪራይ ይከራይና 7,000 ብሩን ደግሞ አስቤዛውንና ትራንስፖርቱን ይችላል ኮምፎርታብል ሆኖ ይኖራል ትናንትና ሃይገር ባስ ከሆነ የሚጠቀመው አሁን ታክሲ መጠቀም ይጀምራል ትናንትና በታክሲ ከሆነ የሚሄደው አሁን በራይድ መሄድ ይጀምራል ይሄ ሰውዬ ላይፍ ስታይሉን ነው አፕግሬድ እያደረገ የሚሄደው ይሄ ሰውዬ ግን ቫልዩን ነው አፕግሬድ እያደረገ የሚሄደው ምናልባት በወር ከሚያገኛት 5,000 ብር ውስጥ 10,000 ብር ትርፍ ውስጥ 1,000 ብሯን ለራሱ ኢንቨስት ያደርጋል መጽሐፍ ይገዛበታል ያነባል ራሱን የሚያስተምራቸው ኮርሶች ትምህርቶች ምናምን ካሉ ይገዛል ይማራል ራሱን አፕግሬድ ያደርጋል ሶዛት ነገ ለሚሰራው ስራ የተሻለ ስኪል የተሻለ ችሎታ የተሻለ ዕውቀት ይዞ ይገኛል ስለዚህ ነገ ስራ ቦታቸው ላይ ሲገናኙ እነዚህ ሰዎች ይሄኛው ሞር የተሻለ ነገር ይዞ መቅረብ ይችላል በቫልዩ ደረጃ not only በገንዘብ በቫልዩ ደረጃ የተሻለ ነገር ይዞ መቅረብ ይችላል ስለዚህ it's all about value hard work እንኳን ቢሆን ጠንክራችሁ መስራት ያለባችሁ value add ለማድረግ ነው እንጂ በጣም በልፋትና በጣም በመድከም የሚገኝ ነገር አለ ብሎ አስዩም በማድረግ መሆን የለበትም እሺ አሁን ይሄ አይነት አስተሳሰብ ልክ እንዳልሆነ ከተረዳን ወይም ደግሞ ውሸቶቹን በልጅነታችን ይዘናቸው የመጣናቸውን ውሸቶች በደንብ ካየናቸው አይቀር ይሄ አመለካከት ከየት ነው የመጣው ደግሞ ብለን ወደ ኋላ ሄደን ይሄ አመለካከት በዋናነት የያዝነው ከትምህርት ቤት ውስጥ ነው እንደዚህ የተማርነው አሁን ሚስ አንደርስታንድ ሳታደርጉኝ ነገሩን ክሊር ላድርግላችሁ ቀድሜ መጀመሪያ ትምህርት በጣም አሪፍ ነገር ነው ትምህርት በጣም ኢምፖርታንት ነው ማለት ሰው በትምህርት ማመን አለበት እኔ በትምህርት አምናለሁ ሰው መማር አለበት ራሱን አፕግሬድ ማድረግ አለበት ሶሳይቲን የሚቀይረው ትምህርት ነው ትምህርት ስላችሁ አካዳሚክስ ማለት ነው ኢንጂነሪንግ ሜዲሲን ምናምን የምንላቸው ትምህርቶች አርኪቴክቸር ቢዝነስ አድሚኒስትሬሽን እንደዚህ የምንላቸው ትምህርቶች ናቸው ዓለምን የቀየሩት ዓለም አሁንም የምትቀየረው በእንደዚህ አይነት ትምህርቶች ነው ይሄን ስል ትምህርት አያስፈልግም እያልኩ አይደለም ግን ትምህርት ቤት ውስጥ ልጅ እያለን የተነገሩንን ነገሮች በሙሉ ዝም ብለን ማመን አለብን ሲስተሙን የአካዳሚክ ሲስተሙን እንደወረደ ዝም ብለን መቀበል አለብን ግን እያልኩኝ አይደለም ሰው መማር አለበት ግን ፊልተር ማድረግ መቻል አለበት ብዙ የተሳሳቱ ነገሮችን ከትምህርት ቤት ወስደናል አንዱ ስለ ፖቨርቲ እስካሁን ድረስ የተሳሳተውን ነገር ያዝነው ትምህርት ቤት ባገኘናቸው የተሳሳቱ ዕውቀቶች ነው ትምህርት ቤት ነፃነት አይደለም የምትማሩት እኔ ሌላ ጊዜ እስቲ ስለ ትምህርት አንድ ቪዲዮ ኢንተረስትድ ከሆናችሁ ትምህርት ቤትን ኢንቨስቲጌት አድርገን ስለ ትምህርት አንድ ቪዲዮ ሰራላችኋለሁ ትምህርት እንዴት እንደተፈጠረ ማን እንደፈጠረው ለምን ዓላማ እንደተፈጠረ ምናምን አሁን ያለው የሞደርን ኤጁኬሽን አካዳሚክ ሲስተሙ ማለት ነው ለምን እንደተሰራ በደንብ ኢንቨስቲጌቲቭ አይነት ነገር ወይ አንድ ቀን ሰራላችኋለሁ ግን ትምህርት ቤት ይሄ ሞደርን ኤጁኬሽኑ ትምህርት አላልኩኝም ሞደርን ኤጁኬሽን የተሰራው ለኦርደር ነው የሆነ አይነት ስርዓት ለማስያዝ ነው ነገሮችን እንጂ ለነፃነት አይደለም ገና ከልጅነታችሁ ነው ቁጭ በል እጅ አውጣ እጅህን አውርድ ከንዳ ምናምን መዝሙር ዘምር እንደዚህ አድርግ ተቀመጥ ተነስ ምናምን የሚል ኦርደር ነው የተማርነው ገና ከልጅነታችን ስለዚህ ትምህርት ቤት የሚያስተምራችሁ ኦቢዲየንስ ነው ኦቢዲየንት መሆን አልቲሜትሊ ለፋብሪካ ሴትአፕ እንድንሆን ተመቻችተን የተማርነው ባይዘወይ እሱን ወደፊት በደንብ እነግራችኋለሁ ትምህርት ቤት የሚያስተምራችሁ ኦቢዲየንስ ነው እንጂ ነፃነት አይደለም ነፃ ሆናችሁ እንድታስቡ ነፃ ሆናችሁ እንድትመራመሩ አይደለም ኦቢዲየንት እንድትሆኑ ታዛዥ እንድትሆኑ የሆነ ነገር ሲነገራችሁ እሺ የምትሉ ሰዎች እንድትሆኑ ነው የሚነገራችሁ ይሄን ስላችሁ ኦቢዲየንት መሆን መጥፎ ነው እያልኩኝ አይደለም አመፀኛ መሆን የለባችሁም ስርዓት መያዝ መቻል አለባችሁ ግን ኳስችን ማድረግ መቻል አለብን ልክ ባይሆንስ እዚህ ጋር የተማርነው ነገር ልክ ባይሆንስ ስለ ገንዘብ ያወቅነው ዕውቀት ልክ ባይሆንስ
ስለ ፈጠራ ኢቭን ያወቅነው እውቀት ልክ ባይሆንስ ትምህርት ቤት ላይ ሊሚትድ የሆኑ ነገሮች ናቸው የሚሰጡንና እነዚህ ሊሚትድ የሆኑ እውቀቶች ምናልባት የፈጠራ ችሎታችንን በዛው ልክ ገድበውት ቢሆንስ በዛው ፌል አድርገን ቢሆንስ ይሄንን ኩዌስችን ማድረግ መቻል አለብን። ትምህርት ቤት ቤዚካሊ ስትመረቁ ሰርቲፊኬት ይሰጣችኋል ባችለርስ ዲግሪ ኦር ኤምቢኤ ምናምን ይሰጣችኋል እና ያ ሰርቲፊኬት አሁን ለምሳሌ ስራው ዓለም ላይ ያሉ ሰዎችን ብትጠይቁ እኔ የማውቃቸው ጎበዝ የሥራ ሰዎች እንደውም ላስት ታይም አንድ በጣም ማከብረው ትልቅ ሰው ምን አለኝ ምን ባክህ እዚህ ጊዜ ዲግሪ ደግሞ የምታውቀው አይደል እንዴ ምንም ጥቅም የለውም እኮ ዝም ብለው 3 ምናምን something 7 3.9 ምናምን ሰቅለው ይመጣሉ ግን አክቹአሊ ምንም የሚያውቁት ነገር የለም ስራ ሲባል እንትን ቅልጥፍናው ራሱ የላቸውም እና ምን ያደርጋል ግሬዱ ምን ያደርጋል ወረቀቱ ምናምን አለኝ እና ትክክል ነው በጣም ትክክለኛ ኦብዘርቬሽን ነው እኔም ደሞ ነገሩን ሳስተውለው ከተለያየም በኋላ ቁጭ ብዬ ሳስብበት እውነት ነው ዲተሪዮሬት እያደረግን እየሄድን ነው አካዳሚካሊ በጣም ሰቃዮች ምናምን ሆነናል እንዴት እንደሆነ አላቅም በጣም ጥሩ ውጤት እየመጣ ነው ዩኒቨርሲቲ ላይ ተማሪው ሲመረቅ ግን አክቹአሊ ዩዝፉል አይደለም ትምህርት ቤት የምንማረውም ዩዝፉል እንድንሆን አይደለም ባይ ዘ ዌይ ኢንጂነሪንግ ስታጠኑ መሬት ላይ ያለ ከተማ ውስጥ የሚገጥማችሁን ችግር አይደለም ሜካኒካል ኢንጂነሪንግ ያጠና ሰው በጣም ሶፊስቲኬትድ የሆኑ ማሽኖችን ዲዛይን ሲያደርግ ምናምን ሲሰራ ነው የሚኖረው ከዛ ሲወጣ ግን ፕሮባብሊ የሚቀጠረው የብሎን ታይፖች እንትን ብሎ ለይቶ ለፋብሪካው የሚያስፈልጉትን ብሎኖች ውጭ ሀገር እንዲገዛ የመጠየቅ ፎርም እንዲሞላ አይደለም እንደዚህ ነው የሚማረው እኔ በማውቀው እንኳን ሳስረዳችሁ ማለት ነው ምናልባት ፋይናንስ አካባቢ እንደው ሊሰራ ይችል ይሆናል ሜዲሲን በጣም እንደው አትሊስት ኢፌክቲቭ ነው ግን አካዳሚክ ሲስተሙ ዩዝፉል እንድንሆን አይደለም የሚያስተማረን ስለዚህ ላይፍ ላይ ስንመጣ ምናልባት ጎበዝ የምትሏቸው ተማሪዎች ሰቃዮች ማለት ነው ትምህርት ቤት ውስጥ የሚገርም ግሬድ የነበራቸው ልጆች ልክ ከትምህርት ቤት ሲወጡ ኮንፊውዝድ ይሆናሉ ምክንያቱም ዓለም እንዲህ አይደለም የሚሰራው ዩዝፉል አይደለም ዓለም ላይ እንዴት ኦፕሬት ማድረግ እንዳለባቸው ተምረው አልወጡ በዚህ ምክንያት ተፍተፍ የሚሉት ይሄ ትምህርት ቤት ውስጥ ውጤታቸው ዝቅ ብሎ ግን ተፍተፍ ምናምን በማለት በደንብ ጊዜያቸውን የሚያጠፉ የነበሩ ልጆች ልክ ከትምህርት ቤት ሲወጡ አትሊስት የሆነች ነገር ሴኩር ያደርጋሉ ወይ ቦንዳም ሽጠው ይሆን የሆነ ነገር አድርገው ብቻ የሆነ ነገር ሴኩር ያደርጋሉ እነዚህ ጎበዞቹ ልጆች ግን ሲስተሙን ኤክስፔክት ስለሚያደርጉ የሆነ ነገር ይሰጣናል ብለው ሃርድ ወርክ ነው የሚሻለው ሃርድ ወርክ ነው የሚያስፈልገው ብለው ስለሚያምኑ ያንን ሃርድ ወርክ ከሰሩ በኋላ የሆነ ሪዋርድ የሚያደርጋቸው ነገር ሲጠብቁ ቫልዩ የላቸውም ለምን ሲመጡ መልፋትን ነው እንጂ የተማሩት ግሬድ መያዝ ነው እንጂ የተማሩት ቫልዩ አድ ማድረግ አልተማሩም በዚህ ምክንያት የሆነ ነገር አድርጉ ስትሏቸው አይችሉም ዩዝፉል አይደሉም ማለት ነው ስለዚህ ትምህርት ቤት ላይ አመጹ ይያልኳችሁ አይደለም ቤተሰቦቻችሁ ላይ ተበሳጩ ይያልኳችሁ አይደለም ምክንያቱም ትምህርት ቤት ያስተማራችሁ ሲስተሙ ላይ እንዴት ፋንክሽናል መሆን እንደምትችሉ ነው ከትምህርት ቤት ተመረቃችሁ ስትወጡ አንድ የሆነ ሲስተም አለ ባንክ ከሆነ የምትቀጠሩት ወይ የሆነ ፋብሪካ ከሆነ የምትገቡት ወይ የሆነ አይነት የአርት ስኩል ተምራችሁ ከመጣችሁ ደግሞ ቲያትር ቤት ወይ የሆነ ነገር ከሆነ የምትገቡት እንደዚህ ሲስተሞች ውስጥ እንዴት ፋንክሽን ማድረግ እንዳለባችሁ ነው እንጂ የተማራችሁት ሲስተሙ እንዴት መብለጥ እንዳለባችሁ አልተማራችሁ ሁሌም ዲስረፕት የሚያደርጉት ማርኬቱን የሚረብሹት ማርኬቱን ብጥብጥ አድርገው ክሬዚ የሆነ ነገር ይዘው የሚመጡት ሰዎች ሁሌም ከሲስተሙ በላይ ናቸው አመፀኞች አይደሉም ግን ካይንድ ኦፍ ናቸው የሆነ ያህል ፖዚቲቭ የሆነ አመጽ ማለት ነው ለምሳሌ ታይፖግራፊ አሁን ስቲቭ ጆብስ ታይፖግራፊን ሲማር ታይፖግራፊ እኮ በጣም ብዙ ሰው ተምሯል ከዛ ከወጣ በኋላ ያንን ታይፖግራፊ እንትን ነው የሚጠቀምበት ለሊትሬቸር ነው የሚጠቀምበት የሆኑ መጽሐፎች ምናምን ለማዘጋጀት ነው የሚጠቀምበት ስቲቭ ጆብስ አፕልን ዲዛይን ሲያደርግ የመጀመሪያ የዲዛይን ሐሳቡ ያንን ታይፖግራፊ አፕል ውስጥ እንዴት አድርጌ ልጠቀመው ነበር ትምህርት ቤት እንደዚህ አትማሩ ትምህርት ቤት ውስጥ የምትማሩት ባንክ 10,000 ብር 20,000 ብር የሚከፍል ከሆነ ባንክ እንደውም አይ ቲንክ ጥሩ ይከፍላል መሰለኝ 30-40,000 ብር 50,000 ብር የሚከፍላችሁ ከሆነ ባንክ 30-40,000 ብር የሚያስከፍል ዕውቀት ነው ሰጥቶ የሚያስወጣችሁ እንጂ ባንክ እንዴት እንደሚፈጠር አያስተምራችሁ ወይም ደግሞ ባንክ እንዴት መስራት እንደምትችሉ አሁን ካሉት ባንኮች ለምሳሌ ዘመን ባንክ ሲመጣ ከተለመደው የባንኪንግ ሲስተም ወጣ ያለ ነገር ነበር ይዞ የመጣው ይሄንን ቢዝነስ መጽሐፎች ውስጥ አትማሩትም ምናልባት ማኔጅመንት ኦር የሆነ ነገር ስትማሩ አታገኙትም እንደዚህ አይነቱን ነገር ፋይናንስ ምናምን ስትማሩ አታገኙትም ኢኮኖሚክስ ውስጥ የለም እንደዚህ አይነት ነገር ግን የሆኑ ሰዎች ክሬዚ የሆነ ሐሳብ ማሰብ የሚችሉ ሰዎች ክሬዚ የሆነ ሐሳብ አሰበው አመጡት ከዛ ሁሌም አጌንስት ሲስተም ነው የሚሆነው እንደዚህ አይነቱ ነገር ስለዚህ ትምህርት ቤት ውስጥ ስትማሩ የምትማሩት ሶሳይቲ ውስጥ ፋንክሽናል እንድትሆኑ ስራ መስራት እንድትችሉ ተቀጥራችሁ እንድታገለግሉ የሚያስችላችሁን ዕውቀት ነው ይዛችሁ የምትወጡት ስለዚህ ይሄ አንድ ጌም ነው ዓለም ላይ ማአት አይነት ጌም ነው ያለው ማአት አይነት ሐሰል ነው ያለው ከነዛ ውስጥ አንዱን የተማራችሁት እንጂ ሁሉንም አይደለም የተማራችሁት ስለዚህ ይሄን ማወቃችሁ ምን እንድትሆኑ ያደርጋችኋል አንደኛ
በትምህርት ብስጩ እንዳትሆኑ ያደርጋችኋል። ምክንያቱም ሶሻል ሚዲያ ላይ አንዳንድ ሰው ያለው በቃ በትምህርት በጣም ብስጩ ነው። ምን ትምህርት ምን ያደርጋል እንዴት በቃ መማር ምን ጥቅም አለው ይላል። ኖ መማር በጣም ጥቅም አለው ማለት አንፎርቹኔትሊ ስለተማርን ነው አሁን እንደዚህ እንኳን ለማውራት የደረስነው። ስለተማርን ነው ሰዎች የጻፉትን ማንበብ የቻልነው፣ እንግሊዘኛ ማንበብ የቻልነው። we are lucky በጣም እድለኞች ነን። በነፃ ትምህርት የሚሰጥበት ሀገር ነው ያለን። ሌላ ሀገር በነፃ አይደለም ትምህርት የሚሰጠው። እዚህ ሀገር በነፃ ኦልሞስት ምንም ሳንከፍል ማለት ይቻላል ከልጅነታችን እስከ ዕውቀታችን በነፃ መማር የምንችልበት እድል አግኝተን የተማርነው። እንግሊዘኛ በነፃ ነው የተማርነው እኛ። አሁን ዓለምን የምናይበትን ቋንቋ ማለት ነው እንግሊዘኛ ነው አሁን ብዙ ነገር የምንማርበት የምናውቅበት ቋንቋ። ይሄንን ቋንቋ ይሄንን ዕውቀት በነፃ ነው ያገኘነው። እንደዛ የምናገኝበትን ሲስተም ብድግ ብሎ ብሌም ማድረግ ይሄ ልክ አይደለም። ሶሳይቲን ብሌም የሚያደርግ ሰው አለ። ይሄ ያልተማረ ህዝብ ይሄ እንደዚህ ምናምን ኖ፣ ይሄ ያልተማረ ህዝብ ነው ዋጋ ከፍሎ ያስተማረን። ስለዚህ የኛ ሪስፖንሲቢሊቲ ነው ይሄን ያልተማረ ህዝብ ወደ ኋላ ሄዶ ድህነቱን መቅረፍ። ቤተሰቡን የሚወቅስ ሰው አለ እንደዚህ ደህና ትምህርት ቤት ሳያስተምሩኝ ምናምን። ኖ ይሄ ደሃ ቤተሰብ ነው የመንግስትም ትምህርት ቤት ቢሆን አስገብቶ ያስተማረ። ይሄን ማወቃችን ምን ይጠቅመናል ካላችሁኝ ትምህርትን እንዳንሰድብ፣ ቤተሰብ እንዳንሰድብ፣ ሶሳይቲ እንዳንሰድብ ያደርገናል። ግን ይሄን ስንል ቤተሰብ ትክክል ነበር፣ ሶሳይቲው ትክክል ነበር፣ ትምህርት ትክክል ነበር ብለን ኮንክሉድ ላናደርግ እንችላለን። ልክ ላይሆኑ ይችላሉ፣ ሰው ናቸው፣ ይሳሳታሉ። ግን ሲስተሙ የተሰራው የሆነ ያህል ገንዘብ ሜክ ማድረግ የምትችሉበትን ዕውቀት ሊሰጣችሁ ፋንክሽናል እንድትሆኑ የሆነ ቦታ ተቀጥራችሁ እንድትሰሩ እንደዚህ ሊያረጋችሁ ነው ሲስተሙ የተሰራው እንጂ ሲስተሙን እንድታሸንፉት አይደለም የተሰራው። ወይም ደግሞ ሲስተሙን የምታሸንፉበትን ጥበብ አይሰጣችሁ። ፋብሪካ ልክፈት ብለን የምትነሳ ከሆነ ፋብሪካ መክፈት ትምህርት ቤት ውስጥ አትማርም። ስለዚህ ይሄንን እንድናቅ እድል ይሰጠናል። አሁን ይሄንን ማወራው ይሄን እንድናቅ ነው። የተማርኩት ዲግሪ ኦር ማስተርስ ወይ ፒኤችዲ ዓለምን የሚቀይር ነገር እንድሰራ የሚያደርገኝ ዕውቀት ላይሆን ይችላል። እኔ ነኝ ሪስፖንሲብል ከዚህ በኋላ ላሉት ነገሮች እንድንል ራሳችንን እንድናይ። ምናልባት ደሞዝ ሊያስገኝልን ይችላል፣ ሀብታም ግን አያደርገንም። ስለዚህ ሀብታም መሆን የትምህርት ቤቱ ኃላፊነት አይደለም። ትምህርት ቤቱ አይደለም ሀብታም መሆንን የሚያስተምራችሁ፣ የእናንተ ኃላፊነት ነው። ቤተሰብ እንዴት ሀብታም እንደምትሆኑ ሊያሳያችሁ አይችልም። ሶሳይቲው እንዴት ሀብታም መሆን እንዳለባችሁ ሊነግራችሁ አይችልም። ሀብታም መሆን ድህነትን ማምለጥ እንደው ሀብታም መሆኑ ይቅርና ድህነትን ማምለጥ ግን የእናንተ ሪስፖንሲቢሊቲ ነው። ስለዚህ ከትምህርት ቤት ይሄንን መጠበቃችሁን አቁሙ ለማለት ነው። ቤተሰብን፣ ፋሚሊን፣ ትምህርት ቤትን ብሌም ከማድረጋችን በፊት እኛ ራሳችን ምንድነው እያደረግን ያለነው የሚለውን በደንብ ማየት አለብን። ብዙዎቻችን ጋር የተደበቀች አንድ የሆነች ሳይለንት ድህነት አለች። ሁላችንም ኮምፈርት እንፈልጋለን። አሁን ትልቁ ችግር እሱ ነው። ኦኬ ቤተሰብ ምናምን ብለናል፣ ወቅሰሃል፣ ትምህርት ቤት ምናምን ብለው ወቅሰሃል፣ ግን አንተ ምን አደረግክ ነው ትልቁ ጥያቄ። አሁን እኛ ባለንበት ስቴጅ በተለይ ወጣቶች ሀገርን የመቀየር ኃላፊነት፣ ራሳችንን የመቀየር ኃላፊነት፣ ቤተሰባችንን የመቀየር ኃላፊነት የኛ ነው። አንድ ነገር ማድረግ አለብን ህይወታችን ላይ። ህይወታችንን አንድ ስቴፕ ከፍ ለማድረግ አንኮምፈርተብል የሆኑ ነገሮች ይመጣሉ። ለምሳሌ ከዩኒቨርሲቲ ተመረቀ ስትወጣ ስራ ታጣለህ፣ ወይ ደግሞ የሆነ የተመታ ስራ ታገኛለህ። ምክንያቱም ጁኒየር ነህ፣ ከዩኒቨርሲቲ ገና ተመረቀ መውጣት ነው፣ በቃ የተመታ ስራ ነው የምታገኘው እንደ ሁላችንም ማለት ነው። ያቺ የተመታች ስራ ግን ቀስ እያልክ እየተማርክ ራስህን እያሳደግክ ምናምን ያቺ ለስራው ኮምፈርተብል እስክትሆን ድረስ የምታገኛትን ደሞዝ እየቆጠብክ እየታገልክ ከሄድክ ትንሽዬ ኤክስፒሪየንስ ይኖርሃል። ከዛ ትንሽዬ ገንዘብህን ኢንቨስት ታደርግና ደግሞ ራስህን ታስተምራለህ። ካስተማርክ በኋላ ድጋሚ የተሻለ ደሞዝ እንዲከፈል ደግሞ ከፍ ያለ ቦታ ትቀጠራለህ እያልክ ነው የምታድገው። ከዛ የራስህን ቢዝነስ ጀምር ወይ በዛ በኬሪየርህ ዴቨሎፕ እያደረግክ መሄድ። ብቻ በአንደኛው መንገድ ራስህን እያሳደግክ ስትሄድ ነው የምታድገው። ግን ደንዝዘናል፣ ድሃንን ግን አት ዘ ሴም ታይም ደንዝዘናል። አሁን ይሄ ቤተሰብ ኃላፊነት አይደለም ምልህ። ቲክቶክ የምትጠቀመው ቤተሰብ አስገድዶ አይደለም ወይ ሶሻል ሚዲያ ላይ ስክሮል ስታደርግ ኢንስታግራም ቀኑን ሙሉ ስትጠቀም ፎቶ ስታይ የምትውለው ትምህርት ቤት ስትማር እንደዛ ተነግሮ አይደለም። ስለዚህ ትምህርት ቤቱ ምን ያደርግ ያንተ ኃላፊነትስ ነው ጥያቄ። እቺ ስክሮል የምናደርጋት ውሏችን ዝም ያለችው የተደበቀችው ድህነት እሷ ናት። ይሄ ነምብ መሆን የለም ድንዝዝ ማለት አለመንቃት። ቀኑን ሙሉ ሰው እንዴት ስክሮል ሲያደርግ ይውላል። ድሃ ሆነ በተለይ ደግሞ ሀብታም ኮንክ እሺ በቃ ፋይናንሻሊ አትሊስት አቺቭ አድርገሃል። እነሱ በጣም እንደምታስቡት አይደለም፣ በጣም ነው የሚለፉት ሀብታሞቹ ማለት ነው። ግን ድሃ ሆነ እንዴት ቀኑ ሙሉ ስክሮል ታደርጋለህ? እና ይሄ የተደበቀውን ድህነት ፋይት ማድረግ አለብን። በነገራችን ላይ ቅድም ጥያቄ ስናነሳ ድህነት ምንድነው ስንል ኦፕሽን ማጣት ነው ብለናል አይደለ? ኦፕሽን ማጣት ውስጥ ምን አስቀመጥን? ተጨማሪ ኦፕሽኖችን ለመፍጠር የሚያስፈልገን ጊዜ አለን ብለናል። ግን በቀን ውስጥ ምን ያህል ሰዓቱን ነው ሶሻል ሚዲያ ላይ የምናጠፋው? ኦኬ ፋይን፣ ሶሻል ሚዲያ ላይ ለምንድነው ጊዜ የምናጠፋው?
እሱን ጥያቄ ልጠይቃችሁ። ሶሻል ሚዲያ ላይ ጊዜ የምናጠፋበት ሪዝኑ ከሪያሊቲው ጋር መጋፈጥ ስለማንፈልግ ነው። በተለይ ስራ ስንሰራና ትንሽ ዲፕረስድ ስንሆን ማምለጫ እንፈልጋለን። በተለይ ላይፍ አንኮምፎርታብል መሆን ሲጀምር፣ ደሞዝ አልበቃ ማለት ሲጀምር፣ የሆነ የሚያስጨንቀን ነገር ሲመጣ ወዴት ነው የምንሄደው? ቶሎ ብለን ወደ ስልካችን አይደለም። መጥፎ አይደለም ባይዘ ስልክ መጥፎ አይደለም፣ ኔትፍሊክስ መጥፎ አይደለም። እኛ ሀገርማ ኔትፍሊክስ ያለው ሰው በጣም ትንሽ ነው። ፊልም ምናምን ማየት መጥፎ አይደለም፣ ግን ፕሮፐርሊ ስለማንጠቀማቸው ወዲያውኑ በቃ የሆነ ነገር ዲፕረስድ ስንሆን ትንሽ ሲጨንቀን ያ የሚጨንቀንን ነገር ፊት ለፊት አጋፍጠነው እንደመታገልና ድህነታችንን ችግራችንን እንደማለፍ ጭራሽ መደበቂያ እናደርገዋለን። ቶሎ ብለን ስልካችን ውስጥ ነው የምንገባው። ስለዚህ እንዲህ የማይጮህ የተደበቀ ድህነት አለ ውስጣችን ስልካችን ጋር ይሄ ሶሻል ሚዲያችን ላይ ጌም የሚጫወት ሰው አለ ቀኑ ሙሉ ማለት ጌመር ከሆናችሁና ጌመር የሚባል ፕሮፌሽን ስላለ ጌም የሚጫወቱ በጌም ገንዘብ የሚያገኙ ሰዎች ስላሉ እንደዛ ፕሮፌሽናችሁ ከሆነ አይ ዶንት ማይንድ እኔ ፐርሰናሊ የምደግፈው ስራ ነው አይደለም እሱ ሌላ ነገር ነው ግን ጌመር ካልሆናችሁ ፕሮፌሽናችሁ ካልሆነ ሰው እንዴት ቀኑ ሙሉ ጌም ሲጫወት ይውላል ማለት ጌም ላይ በጣም እኔ የሚገርመኝ እንደውም አንድ ሰው ሲያወራ የሰማሁት እንትን አለው አይደለ አፕግሬዶች አሉት መሳሪያ ትቀይራለህ ሰውየው ራሱ ይሄ ዋናው ካራክተር ለምሳሌ አክሽን ከሆነ ጌሙ ካራክተሩ ራሱ ትቀይራለህ አፕግሬድ ጥንካሬው ፊዚካሉ ምናምን እየተቀየረ ይሄዳልና እኮ ሪል ላይፍ ላይ ልናደርገው የሚገባ ነገር ነበር ማለት አፕግሬድ መደረግ የነበረበት አንተ ነበርክ ቱሎች መቀየር ነበረባቸው ፊዚካሊ ጠንካራ መሆን መቻል ነበረብህ ራስህ ላይ መልፋት ሜንታሊ ሬዲ መሆን ፔኖችን ሃንድል ማድረግ መቻል ከዛ ኢኩዊፕመንቶችህ ለምሳሌ ትንሽ ላፕቶፕ ከነበረ የምትጠቀመው ሰራ አድርገህ ደህና ላፕቶፕ መግዛት ማይሆን ጫማ ከነበረ የምታደርገው ሰራ አድርገህ ደህና ጫማ መግዛት ሶዛት ደህና ጫማ ደህና ልብስ ይኖርህና ደህና ሰዎች ጋር ትውልና ደህና ሰዎች ጋር ደግሞ ደህና ገንዘብ ትሰራለህ እያልክ ህይወትን አፕግሬድ የምታደርግበት ሪል ላይፍ ጌም ኢንተርኔት የማይጠይቅ ጆይስቲክ የማይጠይቅ ሪል ላይፍ ጌም አሁን የምንኖረው ኑሮ ነው ከዛ የምንጋደለው ዋና ጠላታችን ደግሞ ድህነት ነው እና ወጣት የሆነ ሰው እንዴት ነው ቁጭ ብሎ ጌም የሚጫወተው ነው አይገባኝም እንዴት ጌም ትጫወታላችሁ ምክንያቱም that's completely በቃ against the nature ከተፈጥሯችሁ ውጪ ነው ምክንያቱም ተፈጥሯችን ሪያሊቲው የሚያሳየን እዚህ አፕግሬድ የምናደርገው ማት ካራክተር አለ እኛ የሆኑ አይነት ጌም ላይ ያሉ ካራክተሮችን አፕግሬድ እያደረግን እንውላለን ቀኑን ሙሉ የመኪና አይነት ስንቀይር እንውላለን አክቹአሊ እኮ መኪና መግዛት አለብህ በላይፍ ወይ ደግሞ የታክሲ አፎርድ ማድረግ መቻል አለብህ ከዛ እዛ ጋር የሆነ የመኪና ጌም እንትን የጎማውን ምናምን አፕግሬድ ታደርጋለህ እዛ ጋር መሪውን ሰውየው የሚነዳበትን ጓንት ምናምን ትቀይራለህ እና ፖቨርቲው ድህነቱ በጣም ስውር በሆነ መንገድ ተደብቆ እጃችን ውስጥ ነው ያለው ሌዚነታችን ውስጥ ለመልፋት ዝግጁ አለመሆናችን ውስጥ ለዚህ ነው ደሃ የሆን ነው እና ኮምፎርታብል ላይሆን ይችላል ግን ሪያሊቲው ይሄ በቃ ደሃ የሆንከው ለዚህ ነው ስለማትሰራ ሃርድ ወርከር ብቻ መሆን አያድናችሁም ብያችኋለሁ ኢቭን ሃርድ ወርከርስ ነን ወይ የሚለውን ጥያቄ ውስጥ ማስገባት አለብን ስለዚህ ድህነት ነው ዋናው ጠላታችን ድህነትን በደንብ አብራርተን አይተናል ብዬ አስባለሁ የተዋሸናቸውን ውሸቶች ከልጅነታችን ጀምሮ እነሱንም ለማየት ሞክረናል ሶ ምን እናድርግ አሁን ያለንበት የትምህርት ኮንዲሽን በቃኛ ፈልገን ያመጣ ነው አይደለም ለምሳሌ ቤተሰባችሁን የምትወቅሱ ከሆነ አሁን ያላችሁበት የትምህርት ኮንዲሽን ቤተሰቦቻችሁ በቃ አፎርድ በሚያደርጉት ነው ያስተማሯችሁ ሶሳይቲው ዋሽቶኛል ሶሳይቲው እንደዚህ ያርጎኛል አንፌር አድቫንቴጅ ያላችሁ ሰዎች አሉ እኔ እድሎች አልነበሩኝም ዘመድ አልነበረኝ እንደዚህ እና የምትሉት ነገር በሙሉ ካለ አይኖ ፌር አይደለችም ህይወት ብዙ ነገሮች እንደምታስቡት አልሄዱም ዘመድ የላችሁም ገንዘብ የላችሁም ምናምን that's it እስከዛሬ የመጣችሁበት ነው ይሄ አሁን ለተወለዳችሁበት አሚን እንደገናሽ ለተወለዳችሁበት ላደጋችሁበት ቤት እናንተ ሪስፖንሲብል አይደላችሁ ላደጋችሁበት ሶሳይቲ ሪስፖንሲብል አይደላችሁ ነገ ለምትሆኑት ማንነት ግን እናንተ ሪስፖንሲብል ናችሁ ነገ የምትሆነው አንተ ባንተ እጅ ነው መሆን ያለበት ይሄ ግን ዲዩቲ አይደለም ማለት ደሃ ሆነህም ኮምፎርታብል ሆነህ መኖር ከቻልክና ላይፍ በእንደዛ ማለቅ የሚችል ከሆነና አንተ ምንም ቅር ካላለህ ይሄ ግዴታ አይደለም ሀብታም መሆን ግዴታ አይደለም ድህነትን ማምለጥ ግዴታ አይደለም ስለዚህ የሆነ ብሌም እየተደረግክ እንደሆነ አድርጋ አትውሰደው ብሌም እያደረግኳችሁ አይደለም ሀብታም መሆን ትችላላችሁ ፖቨርቲን ማምለጥ ይቻላል ድህነትን ማለፍ ይቻላል ነው እንጂ እያልኩ ያለሁት ሀብታም መሆን ግዴታ ነው እያልኩኝ አይደለም ግን ሀብታም የመሆን ወይም ድህነትን የማምለጥ ሪስፖንሲቢሊቲው እናንተ ጋር ነው ቤተሰብ አይደለም ጥፋተኛ ወይ ትምህርት ቤት አይደለም ጥፋተኛ ወይ ዘመዶቻችሁ አይደሉም ወይ ያረዳችሁ አጎት አይደለም ወይ ገንዘብ የማይልከው አሜሪካ ያለው ወንድማችሁ አይደለም እናንተ ናችሁ ሪስፖንሲብል አንፌር ነው አዎ አንፌር ነው ቀላል አይደለም አዎ ቀላል አይደለም በጣም ያደክማል አዎ ያደክማል አንኮምፎርታብል ነው በደንብ ግን ወርዝ ያደርጋል ያዋጣል ስለዚህ አሁን እስካሁን ድረስ ባየናቸው ምን ነገሮችን ኢምፕሩቭ ማድረግ እንችላለን ካላችሁ በጣም እርግጠኛ ነኝ ነገ ተነስታችሁ ስራ ቀይሩ እንደዛ አይደለም እያልኳችሁ ያለሁት ህይወታችሁ በቃ ከነገ ጀምሮ የተስተካከለ ይሆናል እያልኳችሁ አይደለም ወይ ደሞዛችሁ ከነገ ጀምሮ ይጨመራል የተሻለ ደሞዝ ይኖራችኋል እያልኩኝ አይደለም እንደሱ የሚባል ነገር የለም እስካሁን ያወራናቸው ነገሮች
በመስማታችሁ ምክንያት ሀብታም አትሆኑ። ነገ ተነስታችሁ ከድህነት አታመልጡ። ምክንያቱም ሁሉም ነገር ፕሮግረስ ይፈልጋል። ሁሉም ነገር አንኮምፈርተብል የሆነ ትግልና መከራ ይፈልጋል። እሱ ውስጥ መግባት መቻል አለባችሁ። ግን በጣም እርግጠኛ መሆነው አሁን ባወራነው ነገር ውስጥ ምን ተረድታችኋል? ድህነት ምን እንደሆነ አውቃችኋል። እስከዛሬ ድረስ በአእምሯችሁ ውስጥ የያዛችሁት ውሸት፣ እስከዛሬ ድረስ አእምሯችሁን ጠፍንጎ የያዘው የድህነት አስተሳሰብ ከየት እንደመጣ ለምን እንደመጣ ሶርሱን ያወቃችሁት ይመስለኛል። እሱን ካወቅን ምን አይነት ጥያቄዎች መሰላችሁ ኤክስፔክት ማደርገው? እዮብ ታዲያ እንዴት ነው ሀብታም መሆኑ የሚል ኮሜንት ማየት አልፈልግም። እና ምን ብሰራ ያዋጣኛል ምናምን የሚል ኮሜንት ማየት አልፈልግም። ምክንያቱም እሱን አይደለም አሁን የምነግራችሁ። ምክንያቱም አሁን ገና ችግሩን ነው የዘረዘርነው። እኔ የምጠብቀው ጥያቄ ምን አይነት ጥያቄ መሰላችሁ? ምን እያደረግኩ ነው አሁን ያለሁበት ድህነት ውስጥ እንድኖር የሚያደርገኝ ምን አይነት ባህሪ ያለኝ፣ ምን አይነት ሩቲን ጠዋት ተነስቼ እንደው ማደርገው፣ በቀን ስንት ሰዓት ነው ሶሻል ሚዲያ ስክሮል ማደርገው፣ አነሰሰሪ የሆኑ ነገሮች ላይ ስጨናነቅ ሳስብ ሳብሰለስል የምውለው ምን ያህል ጊዜ ነው የሚለውን ራሳችሁን እኔን አይደለም ራሳችሁን እንድጠይቁ ፈልጋለሁ። ቁጭ ብላችሁ ከራሳችሁ ጋር ምንድነው እያደረግኩ ያለሁት? በዚህ አሁን ባለሁበት ለምሳሌ 5000 ብር ደሞዝ የሚከፈላችሁ ከሆነ እዚህ 5000 ብር ደሞዝ ላይ ስታክ እንዳደርግ ያደረገኝ ነገር ምንድነው? ምን አይነት ካራክተር አለኝ ብላችሁ ራሳችሁን ሪያሰስ እንድታደርጉ ፈልጋለሁ። ከዚህ ቀጥሎ በቀጣይ ሳምንት ምን እናደርጋለን? ድሃ ሆነን እንድንቀር የሚያደርጉን ባህሪያቶች ምንድናቸው? ድህነትን በደንብ አብራርተን ስላየን ድሃ ሆነን እንድንቀር የሚያደርጉን ባህሪያቶችና የዴይ ቱ ዴይ አክቲቪቲዎቻችን ሁላችንም ድሃ ሆነን እንድንቀር ያደረጉን ነገሮች ምንድናቸው የሚለውን እንደዚሁ ዛሬ እንዳብራራ ነው አንድ በአንድ በተንን እናያቸውና ራሳችንን ሪያሰስ የምናደርግበት ገንዳ ውስጥ እንገባለን ማለት ነው። እስካሁን ድረስ ከተከታተላችሁኝ እጅግ በጣም አመሰግናለሁ። ይሄንን ቪዲዮ ከወደዳችሁት ለብዙ ሰው ሼር አድርጉት። ከተመቻችሁ ፓርት 2 ፓርት 3 እያለን ፕሮባብሊ አንድ የሆነ ድህነትን በተመለከተ ቆንጆ ሲሪስ የሚወጣው ይመስለኛል። ስለዚህ ከወደዳችሁት እንደወደዳችሁት ሀሳባችሁን ኮሜንት ላይ ምናምን ንገሩን። ብዙ ሰው እንዲያየው አድርጉና ብዙ ሰው የሚያየው ከሆነ ፕሮባብሊ እንቀጥላለን። ምናልባት አንድ 5 ኤፒሶድ ሊወጣው ይችላል ብዬ አስባለሁ። ይሄ የመጀመሪያ ኤፒሶዳችን ነው የሚሆነው። በጣም አመሰግናለሁ። መልካም ቀን።